እናመጣችሁ የፕራክቲስ ኢንተርናሽናል ላንጉዌጅ ትሬኒንግ ሴንተር የዩቲዩብ ቻናል ነው። በዛሬ ክፍል ትምህርታችን እንግዲህ ሙሉ የ2015 የኢንትራንስ ኤግዛም ጥያቄዎች ከሙሉ ማብራሪያ ጋር ያው ለመስራት እንሞክራለን ማለት ነው። በተቻለ መጠን እንግዲህ የ2015 እና 16 ያው የ2017 ጥያቄዎችን ለማዘጋጀት በጣም ወሳኝ ጥያቄዎች ናቸው ካያቸዋቸው። ስለዚህ እነሱን ለማየት እንሞክራለን። ሌሎቹም በተከታታይ ክፍል የተለቀቁት ቪዲዮዎች እንግዲህ ፕሌሊስት ላይ ኢንትራንስ ኤግዛም ኩዌስችንስ በሚለው ፎልደር ላይ ታገኟቸዋላችሁ። እንግዲህ ገብታችሁ ብታዩዋቸው እጅግ በጣም ጠቃሚ ናቸው ብዬ አስባለሁ። ለዛሬ ወደ ቀጥታ ወደ ቪዲዮአችን እንገባለን። ላይክ፣ ሼር፣ ኮመንት ማድረጋችሁ ደግሞ አትርሱ። የመጀመሪያው ጥያቄ They asked us to dash them as a favor of disclosing the company's secret, but that was unacceptable to us. We cannot compromise our integrity. እንግዲህ አረፍተ ነገሩን በትክክል በሚስማማው ቃል ማሟላት ነው። አሁን እዚህ ጋር በዋናነት የምናየው እንደዚህ አይነት ጥያቄዎችን በምንሰራበት ሰዓት አንደኛ አረፍተ ነገሩን መረዳት አለብን ብለናል። ሁለተኛ ደግሞ የተሰጡት ከአራቱ ምርጫዎች የትኛው ነው ከአረፍተ ነገሩ ሀሳብ ጋር ሊስማማ የሚችለው የሚለውን ነው የምናየው። ሶ እዚህ ጋር ፌቨር ነው የተሰጠው። ፌቨር ዘም ኤ ፌቨር they asked us to dash them a favor do make give bestow ልክ I make dinner I do my assignment እንደምንለው ሁሉ ፌቨር ወይም ደግሞ እስኪ የሆነ ነገር ተባበረኝ ወይም የሆነ ነገር ያመቻችልኝ የሆነ ፌቨር ስራልኝ ስንል የምንጠቀመው ዱ ነው። that's why the best answer is do። ሁለተኛ if you enjoy dash you can register with us and trek around the city every Sunday in the afternoon. If you enjoy dash A to be walking, B to have a walk, C to walk, D walking. እዚህ ጋር ጥያቄው ስለ ጀረንድ እና ኢንፊኒቲቭ ነው። እዚህ ጋር የመጣው ቨርብ ተከትላችሁ እዚህ ጋር ምን አይነት የቨርብ ወይም የስም ፎርም ነው መጠቀም ያለባችሁ የሚለው ጥያቄ ነው እዚህ ጋር ይጠየቅ ነው ማለት ነው። ስለዚህ ኢንጆይ ምን ይወስዳል? ቱ ይወስዳል ወይስ ጀረንድ ይወስዳል የሚለው ጥያቄ ነው እዚህ ጋር መመለስ ያለብን። ስለዚህ ኢንጆይ ደግሞ frequently followed by gerund ኢንጆይ ጀረንድ ነው የሚወስደው። ዎኪንግ ልክ ሌሎቹ ምሳሌ ስታርትድ ቱ እንደሚወስደው ማለት ነው። አይ ስታርትድ ቱ ስተዲ ወይም ደግሞ ሁለቱም የሚወስዱ አሉ። ያው በጥያቄያችን መሀል ለመስራት እንሞክራለን። ቱ የሚወስዱ አሉ፣ ጀረንድ የሚወስዱ አሉ። ያ ቃል ከተሰጠን በኋላ ከዛ በኋላ የሚመጣው ቨርብ ላይ አይኤንጂ መጨመር ካለብን አይኤንጂ እንጨምራለን። ቱ መጨመር ካለብን ነው ቱ እንጨምራለን። ለምሳሌ አሁን እዚህ ጋር ዲሳይድድ ቢመጣ ቱ እንጠቀም ነበር፣ መልሱ ሲ ይሆን ነበር ማለት ነው። ሶስተኛ you have been coughing the whole afternoon. A why don't you see your doctor? B is that problem very common? Why do you do that? Is syrup good for that? Okay. ስለዚህ እዚህ ጋር አረፍተ ነገሩ ማሟላት ነው። you have been coughing ቀኑን ሙሉ እያሳልክ ነው። ለምንድን ነው ሄደህ ዶክተርህን ምን ማታደርገው? ይሄ ቀላል ነው። why don't you see your doctor? ትክክል መልሱ ማለት። አራተኛ they have been clearing the forest for 3 days. ለሶስት ቀን ደኑን የመነጠሩ ነበርና dash intervened to stop them. A I wish someone. B how about you? C I want someone. D someone need. So the best answer here is I want someone intervened to stop them. ይሄ ትክክለኛ ሴማ ወይ ሚኒንጉ I want someone to do something ማለት እንዶ የሆነ ሰው መጥቶ እንደዚህ ኢንተርቬን ቢያደርጋቸው እንደ ጣልቃ ገብቶ ጉዳዩን ቢያስቆመው ለማለት ስንፈልግ የምንጠቀመው ቋንቋ ነው። I want someone to do something. I want you to submit the assignment by today ካላንድ ሰው ያው ዛሬ ኤክስ የተባለን ድርጊት መስራት አለባችሁ የሚለውን ነው የሚያደርገው ማለት ነው። ስለዚህ the best answer is C. We don't have to dash them make off with such an irreplaceable heritage of the nation. They should be accountable for what they did. We don't have to dash them make off with such an irreplaceable heritage ወይም ደግሞ ቅርሱን ሊያጠፉ ዳሽ ሊጠየቁ ይገባል ያለው ነው ጥያቄው። ስለዚህ ቅርስ ሊያጠፉ ምን አላረግንም እኛ አልፈቀድንላቸውም የሚለው ትክክለኛ መልስ ነው። ስለዚህ we don't have to allow them make off with such an irreplaceable heritage.
that is the best answer. ስድስተኛ you don't seem to have ever seen creature dash I told you about. እዚህ ጋር ስለ ሪላቲቭ ክሎዝ ነው እንግዲህ ሪላቲቭ ክሎዝ ላይ እንግዲህ እነዚህ which whom who እና one ስንጠቀም ከነሱ በፊት የሚመጣውን ስም ነው ዲስክራይብ የሚያደርጉት። እዚህ ጋር አሁን ሰው ከሆነ who ትጠቀማላችሁ፣ ሌላ ከሰው ውጭ ያሉ ነገራቶች ከሆነ ደግሞ which እንጠቀማለን። ስለዚህ አሁን እዚህ ጋር የመጣው creature ነው። እንስሳዎችም ከሆኑ which ነው የምንጠቀመው። ስለዚህ you don't seem to have ever seen the creature which I told. That's why the best answer here is which. The more we help him dash sense of dependency he would develop, so handle things cautiously. A the more, B the most, C less, D more. እዚህ ጋር ስለ ፓራሌል ኮምፓሪዝን የተጠየቀው። ስለዚህ ፓራሌል ኮምፓሪዝኖች ወይም ደግሞ አንድ ነገር የሆነ ነገር በሆነ ቁጥር ሁሉ ሌላም ነገር የሚሆን ከሆነ አንድ ነገር ስናደርግ ሌላም ነገር ፓራሌሊ ኢንክሪዝ የሚያደርግ ከሆነ ወይ ዲክሪዝ ወይ ሃፕን የሚያደርግ ከሆነ the more ስትራክቸር ነው የምንጠቀመው እዚህ ጋር። ስለዚህ አረፍተ ነገሩ the more ብሎ ስለጀመረ that's our clue given in the question. So the more we help them, the more sense of dependency he would develop እንላለን ማለት ነው። the more ከመጣ ቀጣይ የምንጠቀመው ኮምፓራቲቭ ዲግሪ ነው። ምሳሌ the more we study the more we develop the chance to pass etc. ሌሎችም በአጭር አድጀክቲቮችን ፎርም ኮምፓራቲቭ መሆን አለባቸው ማለት ነው። ስምንተኛ ሙሉጌታ always adored them dash Toyota car that his father drove at the beginning of 80s. A small already እዚህ ጋር የአድጀክቲቭ ቅደም ተከተል ነው። ኦልሬዲ ያው ሳይዝ መጀመሪያ ይመጣል። ከሳይዝ በፊት ደግሞ ቀድሞ የሚመጣው እዚህ ጋር እንደምታዩት ሲ እና ቢ ነው የምናወዳድረው። መጀመሪያ የሚመጣው ኦፒኒየን ነው። ምሳሌ ናይስ፣ ክሌቨር፣ አግሊ እነዚህ የመሳሰሉት ኳሊቲውን የሚገልጹ እንትኖች ኦልዌይስ መጀመሪያ ይመጣሉ። እነሱ መጀመሪያ የተጠቀሰበትን ምርጫ ካገኘን በቂ ነው። ለምን መጀመሪያ የሚመጣው ኦፒኒየን ስለሆነ። ከዛ በኋላ ሳይዝ ይቀጥላል እና ከለር ይቀጥላል ማለት ነው። ስለዚህ አግሊ፣ ኦልድ፣ ስሞል፣ ሬድ እያለ ይቀጥላል ማለት ነው። ስለዚህ here the best answer is B. ዘጠነኛ if one does not sleep for days in a row one dash getting disrupted. እዚህ ጋር ኮንዲሽነል ሴንቴንስ ነው። ለምን እዚህ ጋር if ክሎዝ ስለተሰጠኝ if one does not sleep ኮንዲሽነል ሴንቴንስ ከሆነ ወይ ሜን ክሎዝ ላይ ወይ ኤፍ ክሎዝ ላይ የተሰጣችሁን ቨርብ ላይ ትኩረት እናደርጋለን። አሁን ኤፍ ክሎዝ ላይ ቨርብ ተሰጥቶኛል which means does not sleep simple present tense ነው። ኤፍ ክሎዝ ላይ simple present tense ከተሰጠኝ ድረስ ሜን ክሎዝ ላይ ምን ነው የምጠቀመው? will or can or may plus verb one ነው የምጠቀመው። ስለዚህ if one does not sleep for days in a row one will start getting disrupted ይሆናል ማለት ነው። ለምን ቻንሱ ሃይ ነው ወይም ፕሮባቢሊቲው ሃይ ስለሆነ right. D is the best answer. አስረኛ dash the pilot and his crew recognized the plane had a problem. However, they didn't say anything less disturbing the passengers. ምንም እንኳ እዚህ ጋር ሁለት ተቃራኒ ሐሳቦች ናቸው። ምንም እንኳ እነሱ ቢያቁም እንኳ ክሪው ማለት ያው ከሱ ጋር የሚሰሩ ባልደረቦቹ ቢያቁም እንኳ ፓይለቱና ባልደረቦቹ ቢያቁም እንኳ አውሮፕላኑ የሆነ ችግር እንደገጠመው ቴክኒካል ፕሮብለም እንዳለው ቢያቁም እንኳ they didn't say any ለተሳፋሪዎቹ ምንም ነገር አልተናገሩም። however ምንም ነገር አልተናገሩም። so either the pilot and አንልም either or ነው የሚከተለው። all ሌላ ቦዝ ወይም ደግሞ either ወይም together አይከተለውም። ማን ነው and አይከተለውም። togetherም እንደዛው። ስለዚህ here the best answer is both and እንደምንለው neither nor either or እንደምንለው ማለት ነው። both the pilot and his crew ሁለቱም አንድ ላይ በእኩል ማወቃቸው የሚነግረን ኤንድ ስለተሰጠን በቀላሉ ጥያቄውን መመለስ እንችላለን ማለት ነው። 11ኛ when Debela arrived she dashed the road but he didn't have the time to wait and enjoy it. ይሄ ከቴንስ ጋር ሪሌትድ የሆነ ጥያቄ ነው። ብዙ ጊዜ አራቱ ምርጫዎች ላይ የተሰጡ ምርጫዎች ወይም ቨርቦች ቨርብ ፎርም ከሆኑ ቴንስ መሆኑን ያመለክተናል። ቴንስ ከሆነ ደግሞ ክሉ ይሰጠናል። አሁን እዚህ ጋር when Debela arrived የሚለው ክሉ ነው፣ የተሰጠን ክሉ ነው።
ሲምፕል ፓስት ነው። እዚህ ጋር እንደምናየው ቨርቡ ሲምፕል ፓስት ነው። ዌን ደበላ አራይቭድ ደበላ እኮ በደረሰበት ሰዓት ሺ ዳሽ ዶሮ ወጥ ኦልሬዲ የተዘጋጀ ዶሮ ወጥ አዘጋጅተን ነበረ። ስለዚህ ሁለት አክሽኖች ተሰጥቶናል እዚህ ጋር የደበላ መድረስና ከዛ በፊት የተዘጋጀ ነገር። ኦልዌይስ በፓስት አንድ ነገር ቀድሞ ከተከናወነና ከዛ ተከትሎ ሌላ ድርጊት ከተከናወነ ሁለቱም ፓስት ከሆኑ ያ የመጀመሪያው ቀድሞ የተከናወነው ድርጊት በፓስት ፐርፌክት ነው የሚገለጸው። የሁለተኛው ደግሞ በሲምፕል ፓስት። አሁን እዚህ ጋር ሲምፕል ፓስት ነው የተሰጠኝ። እዚህ ጋር መጀመሪያ ከሲምፕል ፓስት በፊት ቀድሞ የተከናወነው ፓስት ፐርፌክት ነው፣ እሱ አልተሰጠም። ስለዚህ ትክክለኛ መልሱ ፓስት ፐርፌክት ይሆናል ማለት ነው። ፓስት ፐርፌክት ብቻም ሳይሆን ጊዜ ወስዶ የተጠናቀቀ ድርጊት ነው። ሶ ፓስት ፐርፌክት ኮንቲኒየስ ቴንስ ይሆናል ማለት ነው። ዲ ሃድ ቢን ሜኪንግ ይሆናል ማለት ነው። ኦኬ ቀጣይ ወደ ጥያቄ ቁጥር 12 እንሄዳለን። ዘይ ቱክ ኦፍ ኤርሊ ሞርኒንግ ዳሽ ሜክ ኢት ኢን ታይም በሰዓቱ ስራውን ለማጠናቀቅ ሲሉ በጠዋቱ ተነስቷል። እዚህ ጋር አያያዥ ቃል ነው የተጠየቅነው። አያያዥ ቃል በምንሰራበት ሰዓት የመጀመሪያውና የሁለተኛው አረፍተ ነገር ወይም ከብላንክ ስፔሱ በፊትና በኋላ የተሰጡ አረፍተ ነገሮችን እናያቸዋለን። ምን አይነት ዝምድና አላቸው የሚለውን እናያለን። አሁን እዚህ ጋር ሁለቱ ትናያቸው በጠዋት ተነስተዋል ቶሎ እንዲደርሱና አክሽን እንዲጨርሱት። እዚህ ጋር አላማ ሪሌሽንሺፕ ነው ያላቸው። ሁለት ነገር ነው የምናየው። አላማ ሪሌሽንሺፕ አላቸው። ስለዚህ ፐርፐዝ ማርከር ነው የምፈልገው። ከፐርፐዝ ማርከርም ደግሞ ቨርብ የሚከተለው ነው የምፈልገው ወይስ ክሎዝ የሚከተለው ነው የምመርጠው የሚለውን ነው። ለምን ቨርብ ነው የተሰጠኝ እዚህ ጋር ሜክ ነው የተሰጠው። ስለዚህ ትክክለኛ መልሱ እዚህ ጋር ሶ አስ ቱ ነው። ለምን ሶ አስ ቱ ፐርፐዝ ማርከር ሆኖ የሚከተለው ቨርብ ነው። አያያዥ ቃላቶች በሁለት ነው የምናያቸው። የመጀመሪያው ምን አይነት ሀሳብ ነው የሚያገናኙት፣ ሁለተኛ ደግሞ ምን አይነት ስትራክቸር ነው የሚከተሉት የሚለው ሁለቱም እናያቸዋለን። ስማዊ ሀረግና ክሎዝ የሚከተላቸው ስላሉ ምሳሌ እዚህ ጋር ኢንኦርደር ዛትን ብትወስዱ ወይም ሶ ዛትን ብትወስዱ ክሎዝ ነው የሚከተለው። ኢንኦርደር ዛት ሶ ዛት ዘይ ካን ሜክ ኢት ቢል ኖሮ መልሱ ዲ ነው። ስለዚህ ሂር ዘ ቤስት አንሰር ኢዝ ሲ ይሆናል ማለት ነው። ሶ አስ ቱ ሜክ ኢን ኦርደር ቱ ሜክ ይሆናል። 13 ዌን ዘ ፖሊስ አራይቭድ ዘ ብሩገርስ ዳሽ አዌይ። እዚህ ጋር ካሳለፍነው ጥያቄ ጋር የተያያዘ ነው። ሁለት ፓስት አክሽኖች መጥተዋል። ፖሊሱ አራይቭድ ሲያደርግ ፖሊሱ አራይቭድ በሚያደርግበት ሰዓት ሌቦቹ ኦልሬዲ ጠፍተው ነበር ነው። ስለዚህ የሌቦቹ መጥፋት ከፖሊሱ አራይቭድ ማድረግ ሁለቱም ፓስት ናቸው። ቀድሞ የተከናወነ ድርጊት ነው። ሁለት ፓስት አክሽኖች ቀድሞ የተከናወነው ፓስት ፐርፌክት እናደርጋለን ብለናል። ስለዚህ መልሱ ኤ ይሆናል ማለት ነው። ኤ ኢዝ ዘ ቤስት አንሰር። had already made away ይሆናል ማለት ነው። 14ኛ she was packing all morning as her flight was scheduled for the evening of that same day. The evening of that same day dash her husband was arranging stuff in the office. A supposedly, B what is more, C meanwhile, D correctly. Here the best answer is what's more. Why? She was packing all morning. እሷም ጉዞዎቿን ጓዟን ያዘጋጀች ነበር። የስ እሷም ባሏም ደግሞ በሌላ መልኩ ሌላ ስራ እየሰራ ነበር። እዚህ ጋር ሁለት ሀሳብ ነው ያላችሁ። የሁለተኛው የመጀመሪያው ተጨማሪ አይዲያ የሚጨምር ነው። ስለዚህ what's more in addition to ብለን እንጨምራለን ማለት ነው። ስለዚህ always ቴክኒካሊ ሁለቱ አረፍተ ነገሮች ምንድነው ያገናኘው የሚለው ማየት ይጠበቅብናል ማለት ነው። ኦኬ 15ኛ dash price are still on the rise. We hope they will come down in the near future. A in contrast to B nevertheless, C even if, D although. አሁን እዚህ ጋር አያያዥ ቃል እንጠይቅ ነው። ሁለት ሀሳቦች እዚህ ጋር ተሰጥቶናል። ምንም እንኳ ፕራይስ ዋጋ በጣም ቢጨምርም ግን ያው ይወርዳል ብለን ሆፕ እናደርጋለን፣ ተስፋ እናደርጋለን ነው። ስለዚህ ተቃራኒ ኮንትራስቲንግ ሀሳቦች ናቸው። ኮንትራስቲንግ ሀሳቦች ለማያያዝ የምንጠቀመው እዚህ ጋር ኦልሶ ነው። ስለዚህ በቀላሉ ያው ኦልሶ መልሱ መሆኑ ይታወቃል። እዚህ ጋር ምንም እንኳ ፕራይሶች ራይዝ ቢያደርጉም የሚለውን ብንጠቀም አረፍተ ነገሩ ሙሉ ያደርግልናል። እዚህ ጋር ፕራይስ አር ስቲል ኦን ዘ ራይዝ የሚለው ክሎዝ ነው ራይት። ስለዚህ ኦልሶ ደግሞ ከክሎዝ ጋር መጠቀም እንችላለን። 16ኛ There are thousands of displaced people in different parts of the country who have no proper shelter, food or clothes. Don't you think we dash help them? ብዙ የተፈናቀሉ የተጎዱ ህዝቦች አሉና እነዚህን ሰዎች መርዳት አለብን እያለ ነው። እንደዛ
ማድረግ እንዳለብን አታስብ። ምን እያለ ነው? ያው መረዳት አለብን ይጠበቅብናል ነው። እዚህ ጋር የተሰጠው ክሉ ጠንከር ያለ ነው። እዚህ ጋር ሲጠይቅ ነው ስለ ሞዳል አክሲለሪ ቨርብ ነው። ሞዳል አክሲለሪ ቨርብ ላይ ደግሞ ሞራል ኦብሊጌሽን ነው። እዚህ ጋር እነሱን መርዳት በግዳጅ በዋርኒንግ በማስጠንቀቂያ ወይም ደግሞ በፖሊሲ ሆኖ የመጣ ነገር አይደለም። ግን ብናደርጋቸው እንግዲህ እዚህ ጋር ጥያቄ መደረጉ በራሱ ዊ ዳሽ ሄልፕ ዘም የሚለው ጥያቄ መሆኑ በራሱ ያው ኢትስ አፕ ቱ አስ እኛ ብናደርገው መልካም የሚል ሰው ሞራል ኦብሊጌሽን ነው ይሄ። ስለዚህ ማየት እዚህ ጋር አይሆንም። ማየት ማለት ጥርጥርን ለመግለጽ የምንጠቀምበት ነው። ኩድም በተመሳሳይ ማለት ፖሲቢሊቲን ለመናገር የምንጠቀምባቸው ናቸው ሁለቱም። ሻልም እዚህ ጋር አይሆንም። ስለዚህ ዲ ኦውት ቱ ኢዝ ዘ ቤስት አንሰር። ሹድ እና ኦውት ቱ እንደዚህ የሞራል ኦብሊጌሽኖች እንደዚህ ማድረግ ይጠበቅብናል ከኛ የሚለውን ኤቲካል የሆኑ ሞራል ነገሮችን ዲስክራይብ ለማድረግ ወይም ለመግለጽ ትጠቀሙበታላችሁ። 17ኛ he has been paralyzed for a month and was literally bedridden. ታንክ ዳት ሂ ናው ኢዝ ዳሽ ወክ አራውንድ ኢን ዘ ሃውስ። በጣም ተጎድቶ የሚታመመ ሰው ነበርና መሄድ የማይችል ድረስ አሁን ግን ተሽሎታል ነው። የተሻለ ለውጥ አለው የምንለው ማን በአማርኛ። ስለዚህ አሁን ተሽሎታል ለውጥ አለው ለማለት ፊሊንግ ኤብል ቱ፣ ቢ ተርኒንግ ኤብል ቱ፣ ሲ ኤብል ቱ፣ ዲ ኢንተረስትድ ቱ። ሂር ሂ ናው ኢዝ able to walk around in the house is the best answer here in this context. ለምን ቢባል able to ማለት አሁን now የሚለው present ability ነው የሚያመለክትልን። ስለዚህ specific ability ነው። ስለዚህ now he's able to is the best answer። ሌሎቹ ፎርማቶች አይሆኑም even structurally ትክክል አይሆኑም because they are not the right expression just to talk about the ability, the present ability of someone. that's why 18ኛ ዳሽ በርሄ ዳሽ ኡሙድ የሶሶ ናቸው። Tampered with the computer. I haven't seen them around and I think they were out of office the whole day. እነሱ እዚህ አልነበሩም ከኦፊስ ውጪ ነበሩ ነው። ስለዚህ ሁለቱም ያም ይሄም አልነበሩም የሚል ኮንሰፕት ነው እዚህ የተሰጣቸው። ሁለቱም አይደሉም የሚል ኮንሰፕት ኦልሬዲ ኦልዌይስ ከተሰጠ ኔይዘር ኖር ነው፣ ሲ ነው። ኔይዘር ኖር ያም አልነበረም ለማለት ኤይዘር ኦር ከሁለት አንዳቸው ነበሩ። የትኛውን ግን መሆኑን አላቅም። ቢኖረው ኤይዘር ኦር ነው የምትሉት። ኖት ኦንሊ በት ኦልሶ ማለት ሁለቱም ነበሩ ማለት ነው። እሱ ብቻ አይደለም ያም ጨምሮ እንደማለት ነው። ኖት ኦንሊ በት ኦልሶ ቦት ኤንድ ያው ሁለቱም ማለት ነው። ስለዚህ here in this context the best answer is C። ቪዲዮን ከተመቻችሁ ያው ላይክ ማድረጋችሁን አትርሱ። ኮመንት ሼር ማድረጋችሁን አትርሱ። ወደ 19ኛ ጥያቄ ሄደናል። ዳሽ ጀንትልመን we saw at the gate as we were coming in is the new school director. I heard he was a teacher at Buram Secondary School. A B the C some D which ሰምና which እዚህ ጋር ምንም ሮል የላቸውም። አሁን ኤ እና ዘ ነው የምናወዳድረው። ለምን ስምን የገለጽን ነው። ማነው ስሙ? ጀንትልመን የሚለው አሁን እዚህ ጋር ዲፋይናት አርቲክል ነው ወይስ ኢንዲፋይናት አርቲክል ነው የምጠቀመው የሚለው ነው። እዚህ ጋር ማለት ነው ኤ እና ዘ። ምንም የማታውቁት ሰው፣ ምንም የማናውቀው ሰው አንድ ሰው መንገድ ላይ አግኝቼ አንድ ሰው ባጠገቤ ያለፈ አንድ ማላውቀው ሰው ለማለት ስትፈልጉ ኤ ነው። ኢንዲፋይናት የማይታወቅ ሰው ነው ኤ ነው የምትጠቀሙት። ምሳሌ a man standing at the gate. I don't know a man ወይም ደግሞ a man or I come across with a man when I come to school ልል እችላለሁ። አንድ የሆነ ሰው አገኘሁኝ ትምህርት ቤት ስመጣ። እናንተ ለመጀመሪያ ጊዜ ነው ያሰው የምትጠቅሱት። የማታውቁት ከሆነ ኤ ነው የምትጠቀሙት። ራይት ኤ ማን አንድ የሆነ ሰው ግን መጀመሪያ በኤኒ ሚንስ ፕሬቪየስሊ ያወቃችሁትና መረጃ ያላችሁ ከሆነ ዲፋይናት ነው ያወቃችሁ ሰውዬ ነው። ዘ ምሳሌ the man I told you about before is my uncle። ከዚህ በፊት መረጃውን የነገርኩ ሰውዬ ያ ሰው ለማለት ስንፈልግ አጎቴ ነው ልል እችላለሁ። እዚህ ጋር ምን አይነት ነው? እዚህ ጋር ሰውዬው ታውቋል አልታወቀም? ጀንትልመን a gentleman we saw at the gate ያየነው ነው። ስለዚህ መጀመሪያ ቀድመው አይተውታል። ስለዚህ መረጃው አላቸው ማለት ነው። so the man the gentleman we saw at the gate ያ ሰውዬ የሚል ሰው። ሌሎችም ጥያቄዎች ላይ እንደዚህ ዲፋይናንት እና ኢንዲፋይናንት አርቲክል ስንጠየቅ ለመጀመሪያ ጊዜ ከሆነ ምንም መረጃ ካልተሰጠን ፕሪቪየስ የሆነ
ፕራየር መረጃ ወይም ኖሌጅ ከሌለን ስለዛ ሰውዬ ኤ እንጠቀማለን። ግን የሚታወቅ ከሆነ ደግሞ ዲፋይናይት ነው ማለት ነው፣ ዘ እንጠቀማለን ማለት ነው። ሶ ኢን ዚስ ኮንቴክስት ዘ ቤስት አንሰር ኢዝ ዘ። ሀያኛ ዜር ፕሌን ኢዝ ኤክስፔክትድ ቱ ላንድ ስላይድሊ አፍተር 3 ፒኤም ዳሽ ኢት ጌትስ ሌት ጊቭ ሚ ኤ ኮል ኤንድ አይ ዊል ሲ ዋት አይ ካን ዱ። ያው 3 ሰዓት ይመጣል ተብሎ ይታወቃል። ኢንኬዝ ግን ቢቆይ ወይም ቢመሽ ደውልልኝ እና እመጣለሁ ነው። ስለዚህ ኢንኬዝ ነው እዚህ ጋር የምንጠቀመው ኢንኬዝ ራይት። ኢንኬዝ ኢዝ ጌትስ ሌት። ኢንኬዝ የምጠቀሙት ብዙ ጊዜ ፊውቸር ይሆናል ተብሎ የሚጠበቁ ድርጊቶች ናቸው ዲስክራይብ ለማድረግ የምጠቀሙት። አንለስ ኢፍ ኖት ማለት ነው ያ ፕሮባብሊ ምናልባት ምናምን ፖሲቢሊቲን ለመግለጽ የሚደረግ ኤክስፕሬሽን ነው። እና በት ፎር ከሆነ ደግሞ ኢፍ ኮንዲሽንን ተክቶ የሚመጣ ነው። ያው ልክ ለእንለስ ማለት ነው። እሱ ሌላ ስትራክቸር ያለው ነው። እንግዲህ በሌላ ጥያቄዎች ለመስራት እንሞክራለን። 21ኛ it is a pity she didn't see her brother had she arrived a day earlier she dash። አሁን እዚህ ጋር በመዋላ የምታዩት had she arrived የሚለውን ሴንቴንስ ነው የሁለተኛው አረፍተ ነገር ማለት ነው። ለምን የተሰጠን ብላንክ ስፔስ ከሁለተኛው ስለሆነ። ስለዚህ ይሄ ኮንዲሽናል ሴንቴንስ ነው። ኢፍ ክሎዝ ላይ የተሰጣቸው ነው። ኢንቨርሽን ነው። had she arrived a day earlier ኦኬ had I had lunch እነዚህ if she had arrived እንደማለት ነው። ይሄ ኢንቨርሽን ነው። ፓስት ፐርፌክት ቴንስ ነው። ኢፍ ክሎዝ ላይ ፓስት ፐርፌክት ቴንስ ከተሰጠኝ ኦልዌይስ ኮንዲሽናል ሴንቴንስ ታይፕ 3 ነው ማለት ነው። እዚህ ጋር ቨርብ 3 ተሰጥቶኛል። would have could have should have ፕላስ ቨርብ 3 ነው ሜን ክሎዝ ላይ መጠቀም ያለብን እዚህ ጋር በኮንዲሽናል ሴንቴንስ ታይፕ 3 ስትራክቸር ህግ መሰረት ማለት ነው። እዚህ ጋር ሜት ተሰጥቶኛል። ያው ቨርብ 3 ነው። ሶ could have is the best answer could have should have አልደከም እዚህ ጋር ለምን ሞር ፕሮባቢሊቲን የገለጽን ስለሆነ ወይም ደግሞ እንዲህ ይሆን ነበር ኦልሬዲ ሪጀክትድ የሆነ ሊሆን የማይችል ፓስት ኮንዲሽን ነው እያወራን ያለው። ስለዚህ could have met is the best answer። will have እና must have እዚህ ጋር ምንም ሮል የላቸውም። will have ለፊውቸር ፐርፌክት የምትጠቀሙት ነው። must have ደግሞ ለዲደክሽን ፓስት ዲደክሽን ለማውራት ስትፈልጉ ነው። እዚህ ጋር ስለ ፊውቸር ፐርፌክት አሳልፈናል። ስለ ዲደክሽን ደግሞ በሌሎች ቪዲዮዎች ላይ ያው ስለምታገኟቸው ሞዳል አግዚለሪ ቨርብ ስለ ዲደክሽን እና ፖሲቢሊቲ እንትን የሚያደርግ ቪዲዮ አለኝ እዛ ላይ ማየት ትችላላችሁ። ይሄ ስለ ኮንዲሽናል ሴንቴንስ ስለሆነ እዚህ ጋር ምንም ሮል የላቸውም። 22ኛ you die submit the assignment now although it has not been edited I know how serious the instructor is። ኢንስትራክተሩ በጣም ሲሪየስ ስለሆነ ራይት ዜሮ ሊሰጥን ስለሚችል አሁኑኑ መስራት አለብን ይጠበቅብናል ነው። ስለዚህ ይሄ ግዴታ ነው። በጣም ግድ ያለ ነገር ከማየት ከውድ ከኦቱቱና ከሃድ ቤተር ከመስት ቀጥሎ ትንሽ ጠንከር ያለ ኦብሊጌሽን ለማውራት ወይም ስትሮንግ ሪኮሜንዴሽን ለማውራት የምትጠቀሙበት ኦቱቱ ነው። ከመስት ቀጥሎ በጣም ጠንካራ ነው ይሄ ራይት። ስቲል ግን ሹድ እና ኦቱቱ ሞራል ኦብሊጌሽን ዲስክራይብ ለማድረግ የምንጠቀምባቸው ናቸው። ስትሮንግ ሪኮሜንዴሽን በዛው ልክ። ስለዚህ ኦቱቱ ነው የምንጠቀመው ማለት ነው። 23ኛ what you are telling me is true then I dash straight away and register look። አሁን እዚህ ጋር ቴክኒካሊ ኪወርዳችን መፈለግ ነው። ጥያቄዎች በምንሰራበት ሰዓት ረጅም የሆኑ ምንባቦችን ወይም ደግሞ አረፍተ ነገሮችን ያነበብን ውስብስብ ኮምፕሌክስ ሊሆንብን አይገባም። በዋናነት ኪወርዶች መፈለግ ነው። እዚህ ጋር if what you are telling me is true በሚለው ውስጥ ቀጥታ ጥያቄው ኮንዲሽናል ሴንቴንስ መሆኑን ተረድቻለሁ። if what you are ኮንዲሽናል ሴንቴንስ ከሆነ ደግሞ if ክሎዝ ላይ የተሰጠኝ ቨርብን ቼክ አደርጋለሁ። እዚህ ጋር ቴሊንግ ነው። if you are telling ሲምፕል ፕሬዘንት ቴንስ ተሰጥቷቸዋል ወይም ፕሬዘንት ኮንቲኒየስ ቴንስ ነው ይሄ። ስለዚህ ፕሬዘንት እስከሆነ ድረስ በምንም ፎርም ይሰጠን ሜን ክሎዝ ላይ የምጠቀመው ዊል ፕላስ v1 then I will go straight away የምትነግረኝ ነገር እውነት ከሆነ ፕሮባብል ኮንዲሽን ነው፣ ላይክሊ ኮንዲሽን ነው። ስለዚህ ሜን ክሎዝ ላይ ዊል ኦር ሻል ኦር ካን ፕላስ ቨርብ 1 ነው የምትጠቀሙት። based on this structure the best answer from the given alternative is D። regarding question number 24 if it dash for at least a month or so during the last 3 years their cattle would have look። አሁንም ይሄ ኢፍ ክሎዝ ነው። ባይሆን ኢፍ ክሎዝ ላይ እዚህ ጋር ቨርብ ተሰጥቶን ነበረ። እዚህ ጋር ግን ብላንክ ስፔስ ተደርጎ ሜን ክሎዝ ግን ክሉ ተሰጥቶናል። their cattle would have resisted ሬዚስት ማድረግ ይችሉ ነበረ። ሄድ ነገሮችን ማነው ወይ ዝናብ ቢዘንብ ኖሮ ያው ድሮቱን ወይም ይቋቋሙት ነበር ነው ከብቶቹ። ስለዚህ would have plus verb 3 ነው ሜን ክሎዝ ላይ የተሰጠው። ስለዚህ ኮንዲሽናል ሴንቴንስ ታይፕ 1 ነው 2 ነው 3 ነው ታይፕ 3 ነው ማለት ነው። ኮንዲሽናል ሴንቴንስ ታይፕ 3 ሜን ክሎዝ ላይ had plus verb 3 ነው። had plus verb 3 ነው ስትራክቸሩ always had plus verb 3። ስለዚህ had rained C is the best answer። 25 the house dashed into last night here my word is into and they have already reported it to the police። ኦኬ ለፖሊስ ሪፖርት አድርጓል። ክሉ ገብቶኛል።
እንደዚህ አይነት ጥያቄዎች በምንሰራበት ሰዓት ወይም ደግሞ ከቮካብላሪ ወይም ደግሞ አረፍተ ነገሩን ማሟላት ላይ በምንሰራበት ሰዓት ሀሳቡን መረዳት ነው መጀመሪያ፣ ኮንሰፕቱን መረዳት ነው። ከዛ በኋላ ደግሞ ቀጥታ ወደ ከተሰጡን አማራጮች ውስጥ የትኛው የሚለውን ነገር እንመርጣለን ማለት ነው። ስለዚህ ቤቱ ተሰብሯል፣ ቤቱ ተሰብሯል የሚለው ክሉ አግኝቻለሁ። ቤቱ ተሰብሯል ለማለት ትክክለኛ ፍሬዛል ቨርብ ምንድን ነው? ኢንቱ የሚለውን ክሉ ተሰጥተኛል። ከኢንቱ በፊት ያለው ደግሞ ሬስ ይታወቃል። ብሮክ ኢንቱ ዘ ሃውስ ዋዝ ብሮክን ኢንቱ ኤ። ለምንድን ነው ሃዝ ብሮክን ሃዝ ቢን ብሮክን ዋዝ ቢንግ ብሮክን ያላል ነው? ሃዝ ብሮክን የሚለው አክቲቭ ነው። እዚህ ጋር የሚያስፈልገው ፓሲቭ ነው። ፓሲቭ ነው ማለት ያው ሌቦች ተብሎ ቢጀምር ኖሮ አክቲቭ ነው። ዶር ኦፍ ዚ አክሽን ካወቅ ነው አክቲቭ ነው፣ ካልታወቀ ደግሞ ፓሲቭ ነው። ስለዚህ ዘ ሃውስ ብሎ ጀምረዋል። ቤቱ ብሎ ከተጀመረ ፓሲቭ ነው እዚህ ጋር የሚያመለክተው። ምን ማለት ነው? ቤቱ ተሰበረ፣ ቤቱ ተዘረፈ ነው እንጂ ሰንበዲ ዘረፈ የሚል አክቲቭ ፎርም የለንም እዚህ ጋር። ቤቱ ብሎ ስለጀመረ ኦልሬዲ ኦብጀክት ተሰጥቶኛል። እዚህ ጋር የሚያስፈልገኝ ምንድን ነው? አክሲለሪ ቨርብ እና ቨርብ ስሪ ነው። ዛት ኢዝ ዘ ኖርማል ኤንድ ኮመን ስትራክቸር ኦፍ ፓሲቭ ስትራክቸር፣ ፓሲቭ ኮንስትራክሽን። ሶ ወዝ ፓስት ስለሆነ ላስት ናይት የሚለው ስለገለጽን እዚህ ጋር ፓስት ስለሆነ ፓስት ፓሲቭ ነው። ስለዚህ ወዝ ፕላስ ቪ3 ይሆናል። ዘ ሃውስ የሚለው ሲንጉላር ስለሆነ እዚህ ጋር ፕሉራል ቢሆን ኖሮ ዌር እንደቀም ነበር። ራይት ዌር ብሮክን። ሶ ዛትስ ዋይ ቢ የማይሆንበት ምክንያት ያ ነው። ሃዝ ብሮክን የሚለው ፕሬዘንት ፐርፌክት አክቲቭ ነው። ሲ ላይ ሃዝ ቢን ብሮክን ፕሬዘንት ፐርፌክት ፓሲቭ ነው። ነገር ግን እዚህ ጋር ላስት ናይት የሚለውን ክሉ ስለሰጠኝ ፕሬዘንት ፐርፌክት ሊሆን አይችልም። ወዝ ቢንግ ብሮክን ደግሞ ፓስት ኮንቲኒየስ ፓሲቭ ነው። ኮንቲኒየስ አይደለም፣ እዚህ ጋር ሲምፕል ፓስት ነው። ዛትስ ዋይ መልሱ ኤ ነው ማለት ነው። ሌሎቹን ግን ሊሆኑ አይችሉም። ራይት ሌሎቹ መልስ ሊሆኑ አይችሉም። ቢ ሲ ዲ መልስ ያልሆኑበት ምክንያት ያ ነው ማለት ነው። ወደ ቀጣይ ጥያቄ እንሄዳለን። 26ኛ ኔቨር ቦሮ ማኒ ፍሮም ዚስ ግሩፕ ኦፍ ሎነርስ ዘይ ዊል ዳሽ ዩ ፔይ ባክ ደብል። ከነዚህ አትበደር ሊያስገድዱ ይችላሉ ነው። ስለዚህ they will make you pay back double። do let ፎርስ እና ሜክ ነው። ሜክ ማለት ፎርስ ማለት ነው። ግን ትክክለኛ ቋንቋው እዚህ ጋር የሜክ ሲኖኒም ወይም ዴፊኒሽኑ ፎርስ ይሁን እንጂ ትክክለኛ ኢንፎርስ ሊያደርጉ ይችላሉ፣ ሊያስገዱ ይችላሉ ስንል የምንጠቀመው ቋንቋ ሜክ ነው። here that's why the best answer is make። they will make you pay back double። let you ይፈቅዱልሃል ነው እዚህ ጋር ምንም እንትን የለውም። ኦኬ ምሳሌ they will let you enter without ID card ብል በቀላሉ ያለ አይዲ ካርድ ባፕቲዝም ራሱ እንድትገባ ይፈቅዱልሃል ልል እችላለሁ። ግን እዚህ ጋር ግን ማስገደድ የሚለው መንፈስ ካለው ግን ሜክ ነው። that's the difference between let and make። 27ኛ dash it has drastically changed the world in many positive ways. Modernization has also spoiled the cultures of many nations and created undisciplined citizen። እሺ እዚህ ጋር አራቱ ምርጫዎች ላይ የተሰጡን አያያዥ ቃላቶች ናቸው። አያያዥ ቃላቶች ከመጡ ኦልዌይስ የሁለቱ አረፍተ ነገሮች ሀሳብ ማየት አለብኝ። ተደጋጋፊ ናቸው፣ ተናጻሪ ናቸው የሚለው ነገር ትኩረት ማድረግ አለብኝ። እዚህ ጋር ምን አይነት ናቸው? it has drastically changed the world in many positive way። በፖዚቲቭ ወይ ዓለምን መቀየር አለ። ሁለተኛ ደግሞ spoil the culture ባህል አበላሽተዋል፣ ስነ ምግባር የሌለው ትውልድ ፈጥረዋል። ስለዚህ ሁለቱ ተቃራኒ ሀሳቦች ናቸው። ፖዚቲቭ ነገሮች ቢኖሩትም እንኳ እዚህ ጋር ባድ ነገሮች አሉት ነው። ስለዚህ የምንመርጠው ኮንትራስቲንግ ማርከር ነው። እዚህ ጋር አነጻጻሪ ወይም ደግሞ ሁለት ተቃራኒ ሀሳቦችን የሚያገናኙ አያያዥ ቃላቶችን እንመርጠው። howeverም in spite ofም despite the fact thatም in comparisonም ሁሉም ተናጻሪ ነገሮችን ያወዳድራሉ። ስለዚህ ኦልዌይስ እንደዚህ አይነት በአያያዥ ቃላቶች በምንበረሳው ሁለት ነገር ነው ጥያቄ መመለስ ያለበት። የመጀመሪያው ምን አይነት ሀሳብ ነው፣ ሁለተኛ ደግሞ ምን አይነት ስትራክቸር መከተል አለብን የሚለውን አረፍተ ነገራችን ማን ነው ጥያቄያችን መጀመሪያ ላይ ሶ አስቱና ሶዛት ሁለቱም ፐስፐር ማርክ ናቸው። ነገር ግን ሶ አስቱ ቨርብ ይከተለዋል፣ ሶዛት ደግሞ ክሎዝ ይከተለዋል። ራይት ይሄን ዲስክራይብ ያደርገናል። ልክ እንደዛው ነው እዚህ ጋር it has drastically changed the world የሚለው ክሎዝ ነው። ስለዚህ despite the fact that is the best answer here ትክክለኛ መልሱ ኤ ነው። ለምን despite the fact that close contrasting marker join የሚያደርግ ነው እና ክሎዝ ይከተለዋል። ክሎዝ ነው እዚህ ጋር ያለው it has drastically changed የሚለው ክሎዝ ነው። ስለዚህ ኤ ትክክለኛ መልስ ነው። in comparison ማለት ሁለቱም በማወዳደር እያወዳደር ነው። ይሄም እንዲህ አለው ያም እንዲህ አለው እያልን በእኩል ስናወዳደር የሚጠቀመው። ስለዚህ እዚህ ጋር አይሆንም። ይሄ ስኮርሳቸው የሚቃረኑ ናቸው። እዚህ ጋር in spite of የሚለው ግን ናውን ፍሬዝ ይከተለዋል። ምሳሌ in spite of the changes right due to modernization ብል the change የሚለው እዚህ ጋር ቢሰጥ እንደ ናውን ፍሬዝ in spite of መጠቀም ይችል ነበር። however ደግሞ አድቨርብ እና አድጀክቲቭ ነው የሚመጣው። ለምሳሌ however
rude he is clever academically. However rude he is, however bad it is, no matter however clever he is, however strong he is, adverb እና adjective ነው የሚከተለው። however መጀመሪያ ከመጣ ማለት ነው። መሀል ላይ ሲመጣ ያው ክሎዝ ነው የሚከተለው። ግን መጀመሪያ ከመጣ ግን no matter how እና however መጀመሪያ ከመጡ ግን adverb እና adjective ነው የሚከተላቸው። ስለዚህ ትክክለኛ መልሱ ኤ ያን በምክንያት ነው ማለት። 28ኛ she was telling me the story of the ex-boyfriend who died in a car crash then 10 years ago. Then she dash burst into tears and screams and I could never stop her. እና ያለፈውን ጓደኛውን እንዴት አሟሟቱን ከነገረች በኋላ ወዲያውኑ ምን ሆነች? በቃ በእንባ ተሞላች፣ ጮኸች። እንደዚህ ወዲያውኑ የሚለው ቋንቋ ነው እዚህ ጋር ትክክለኛ እንትን የሚያደርግልን። ሰደንሊ በድንገት እንግዲህ በጣም አዝና ወደ ማልቀስ ገባች ነው። እዚህ ጋር ሴንሲብሊ፣ ሮማንቲካሊ፣ ሳይለንትሊ የሚሉት ትክክለኛ ቋንቋዎች አይደሉም ይሄን ሀሳብ ለማሟላት። You shouldn't expect us exactly at 6 p.m. We dash make it but if we look እርግጠኛ አይደሉም እዚህ ጋር እርግጠኛ አይደሉም 6 ሰዓት ፒኤም ላይ ኤግዛክትሊ 6 ሰዓት ላይ አጠብቀን ምናልባት ልንሰራው እንችላለን። ነገር ግን if we happened to be a bit late ትንሽ ከቆየን ግን just take it easy and start the program ያው ምናልባት ላንደርስ እንችላለን ነው። ስለዚህ እንደዚህ አይነት ጥርጥር ወይም ደግሞ ወደፊት ላይሆንም የሚችልበትን ፖሲቢሊቲ በምናወራበት ሰዓት የምንጠቀመው የትኛው ነው? we can, we could, we should, we shall or we must። እዚህ ጋር ሻል እና መስት እዚህ ጋር ምንም ሮል የላቸውም። ካን እና ኩድ ነው እዚህ ጋር እንትን የምናደርገው ራይት። ኩድ የሚለው ሁለት ትርጉም ነው የሚሰራው። አንደኛ ፓስት አቢሊቲ በምናወራበት ሰዓት፣ ሁለተኛ ፊውቸር ፖሲቢሊቲ በምናወራበት ሰዓት ነው። ግን ከሁለቱም በጣም ቤስት የምንጠቀመው we can make it but we can make it እንችላለን ነገር ግን የሚለውን ነው። ስለዚህ 29ኛ ትክክለኛ መልሱ ኤ ይሆናል ማለት ነው። ኤ is the best answer። 30ኛ everybody understands that most of you worked very hard dash you would pass this test. You would pass this test. You can pass this test. ሁላችሁም ጠንክራችሁ እየሰራችሁ መሆኑን ሁሉም ሰው ይገነዘባል። ይሄን ፈተና ለማለፍ እዚህ ጋር ሁለት አረፍተ ነገሮች ለማያያዝ ነው የተሰጠን። የሁለተኛው አረፍተ ነገር ሴንስ ነው በዋናነት የምንረዳው ኮንሰፕት ነው የምንረዳው። you would pass this test ይሄ ማለት እንድታልፉ በሚል ነው። you can pass this test እንድታልፉ በማሰብ ፐርፐዝ ነው። እዚህ ዓላማችሁ ጠንክረው ያጠኑበትን ዓላማን እየገለጽን ያለ ነው። ስለዚህ መልሱ የዓላማ ማርከሮች ወይም ደግሞ ፐርፐዝ ማርከሮች ነው የምንጠቀመው which is so that right so that ከክሎዝ ጋር ምሳሌ you would pass የሚለው ክሎዝ ነው። ከክሎዝ ጋር ፐርፐዝ ማርከርን ለመግለጽ የምንጠቀምበት ነው። ስለዚህ እንድታልፉ በሚል ያው ይሄ ሁሉ ጥረት እንደምታደርጉ ይታወቃል የሚለው መልስ ትክክለኛ ነው። which means አንድ ያልገባን ተርም ዲፋይን ለማድረግ ነው right ቢ as a result of ሪዘልትን ለማውራት ነው ውጤትን ለማውራት despite ተቃራኒ ሐሳብ ኦልዞ እንደማለት ነው። ያው ስሟዊ ሐረግ ይከተለዋል በስትራክቸር ይለያሉ እንጂ በኮንሰፕት ደረጃ ኦልዞ እንደማለት እዚህ ጋር እርስ በርሳቸው የሚቃረኑ ሐሳቦች የሉንም። ስለዚህ ዓላማ ገላጭ ነው። ሶዛት እንጠቀማለን። 31 she likes chatting with children and dash we actually have a lot in common but unlike her I hate playing with dogs. A also I like, B also do I too like, so do I። ይሄ ቀለል ያለ ጥያቄ ነው። so do I ነው። she likes chatting with children right she likes chatting with children የሚለው እዚህ ጋር ኪወርድ ነው። ፖዚቲቭ አረፍተ ነገር ከተሰጣችሁ ለመስማማት so do I ነው የምንለው። ከአክሲለሪ ጋር ማነው ከቨርብ ጋር ማለት ነው። ላይክስ የሚለው ቨርብ ነው። so do I ፓስት ቢሆን ኖሮ so did I ይሆናል። ግን ይሄ ኔጋቲቭ ቢሆን ኖሮ ማለት she does not like chatting with children እና እኔም ደግሞ አልፈልግም ብሎ ቢስማማ ኔጋቲቭ ቢሆን ኖሮ እዚህ ጋር neither do I ነበር የሚሆነው። ግን አሁን በፕሬዘንት ስለተሰጠን likes so do I ይሆናል ማለት ነው። 32 can anyone tell me dash book this is ይሄ መጽሐፍ የማን እንደሆነ ፖሲሽን ነው የማን እንደሆነ። ስለዚህ whose book is this
ይላል ማለት ነው። ግልጽ ያልሆኑ ነገሮች ካሉ እዚህ ጋር ኮመንት ላይ አስቀምጡልኝ። እንዲሁም ደግሞ ከወዳችሁት ደግሞ ላይክ ማድረጋችሁን አትርሱ። መሰል ስራዎችን ለማበረታታት 33ኛ he was doing the washing up dash she was cleaning the house we like that they help one another he was doing the washing up dash she was cleaning the house እዚህ ጋር የሆይንና የኃይል ዲፈረንስ የተጠየቀበት ነው እዚህ ጋር ራይት እዚህ ጋር he was doing the washing up የሚለው past continuous tense ነው። ሁለተኛ she was cleaning the house የሚለው ሌላ past continuous tense ነው። ሁለቱም past continuous የሆኑ ርዝመት ያላቸው ዲዩሬሽናቸው ሃይ እኩል የሆነ ድርጊቶች ናቸው። እኔ ይሄ ስሰራ እሱም ያ እየሰራ ነበር። ሁለት በpast continuous tense የተሰጠው አረፍተ ነገሮችን ለማገናኘት always የምንጠቀመው ቋንቋ while ነው። when አንድ አጭር አንድ ረጅም ድርጊቶችን ለማገናኘት የምንጠቀምበት ነው። ለምሳሌ when we were learning English they knocked the door or she called me አንዱ አጭር ነው አንዱ ሌላው ረጅም ነው። when ረጅም አክሽን ከረጅም አክሽን ጋር ይመጣል። ከዛ በኋላ ሾርት አክሽናችሁ ታመጣላችሁ ማለት ነው። ግን while ከሆነ ግን እሱ ኒውስፔፐር እያነበበ ሳለ እኔም ደግሞ ቲቪ እየተመለከትኩኝ ነበር። ሁለት ሎንግ አክሽኖች ከሆኑ ግን በዋይል እናገናኛቸዋለን። 34 I was offered dash a reasonable fund እዚህ ጋር ጥያቄው ላይ የተወሰነ ማስተካከያዎች አሉ። ምሳሌ አሁን እዚህ ጋር ኤ እና አን እንዴት እንደምንጠቀም ነው። አክቹሊ ኤ ከኮንሶናንት ጋር ነው የምንጠቀመው። ምሳሌ እዚህ ጋር ሪዝኔብል ብቻ ቢመጣ አር ነው የምታዩት። ኤ ሪዝኔብል ነበር መቼም አን ሪዝኔብል አልልም። አን የምንጠቀመው ደግሞ ከፋውል ጋር ነው የምንጠቀመው። ግን እዚህ ጋር I don't know how deliberately or not ኤ ተሰጥቷል እዚህ ጋር። ስለዚህ እዚህ ጋር ምንም ነገር መጠቀም አንችልም። እዚህ ጋር ከኤ በፊት ምንም ነገር መጠቀም አንችልም። እዚህ ጋር ካሉት ምርጫዎች ውስጥ ራይት ዘ ዲፋይናት አርቲክል ነው። ኤ ኢንዲፋይናት አርቲክል ነው። አንም ኢንዲፋይናት አርቲክል ነው። ስለዚህ ኤ ከእንትን በፊት ነው የምንጠቀመው፣ ከኮንሶናንት በፊት ነው የምንጠቀመው። አን ደግሞ ከቫወል በፊት ነው የምንጠቀመው። ባይሆን ብዙ ጊዜ ኢንትራንስ ኤግዛም ላይ የሚጠየቀው ኤ እና አን ዲፈረንሳቸው እንዴት መጠቀም እንዳለብን ኤግዛም የሚያደርጉን እንዴት ነው። እዚህ ጋር አንዳንድ ቫወሎች በመጠቀም ለምሳሌ አሁን እዚህ ጋር ዩሮፒያን በኢ ይጀምራል። ዩሮፕ ስትል ዩሮፒያን ስንል በኢ ይጀምራል፣ ቫወል ነው። ነገር ግን የሚወስደው ኤ ነው። ለምን? ሳውንዱ ስለምናይ ዩሮፒያን ማን ልል እችላለሁ። ዩም በተመሳሳይ ምሳሌ አሁን ዩ ቫወል ይመስላል፣ ነገር ግን ኤ ይወስዳል። ኤ ዩኒቨርሲቲ ምሳሌ አይ ጆይንድ አን ዩኒቨርሲቲ አትሉም። ዩ ምንም እንኳ ቫወል ቢሆንም አን ዩኒቨርሲቲ። ለምን? ሳውንዱ ነው የምታዩት። ስለዚህ እንደዚህ አይነት ጥያቄዎች ይጠይቃሉ። ኤግል ቢመጣ ምሳሌ አሁን አይ ሶ አን ኤግል ነው የምንለው እዚህ ጋር አን ኤግል ራይት። ልክ እንደዚህ ነው። ሌላ ደግሞ አንድ ልጨምር እዚህ ጋር ሃወር ቢሰጥ ምሳሌ አሁን አወር ነው የምንለው። አወር ሳውንድ ስላላት ሳውንዱ ነው ሞርፎክ የምታደርጉት፣ ኤችን አይደለም የምናየው። ስለዚህ ኤች እንትን ባይሆንም ኮንሶናንት ቢሆንም እንኳ ኤ ያትጠቅመው አን አወር ራይት። ኢት ቶክስ አን አወር ቱ ፊኒሽ ዘ ፕሮጀክት ሊል ይችላለሁ። እንደዚህ አይነት ጥያቄዎች ይጠይቃሉ። ያው እግረ መንገዳችን ሪሌትድ የሆኑ ጥያቄዎችን ለማስታወስ ያክል ማለት ነው። 35ኛ አይ ዊሽ ዳት ዊ ዳሽ ቱዴይ ኢት ኢዝ ሪሊ ፍሪዚንግ ኤንድ ዌት ኤ አር ኖት ወርኪንግ ኢትስ ቬሪ ሲምፕል። ቱዴ የሚለው ሲምፕል ፕሬዘንትን አመልካች ነው። ስለዚህ አር ኖት ወርኪንግ ቱዴይ ዛሬ አር ኖት ወርኪንግ ቱዴይ ፕሬዘንት ኮንቲኒየስ ቴንስ ነው። ዊል ኖት ኒድ ቱ ወርክ ሃቭ ኖት ወርክድ ዲድንት ኒድ ቱ ወርክ ይሄ ፕሬዘንት ነው ቱዴይ። እዚህ ጋር ደግሞ ዊሽ ነው እያወራን ያለን። ፕሬዘንት ዊሽ ለመግለጽ ስንፈልግ ኦልዌይስ ሲምፕል ፓስ ነው የምንጠቀመው። ፓስ ዊሽ ለማውራት ስንፈልግ ደግሞ ፓስ ፐርፌክት ነው የምንጠቀመው። ስለዚህ ዲድንት ኒድ ቱ ወርክ የሚለው ትክክለኛ መልስ ነው። አይ ዊሽ ዛት ዊ ዲድንት ኒድ ቱ ወርክ ቱዴይ ኢት ኢዝ ሪሊ ፍሪዚንግ ኤንድ ዌት ዛሬ ባንሰራ እመኛለሁ ደስ ይለኛል ለማለት ስንፈልግ ሲምፕል ፓስ ነው የምንጠቀሙት ራይት። ኦኬ አይ ዊሽ አይ ዌር አት ሆም ትላላችሁ። አሁን ትምህርት ቤት ከመጣችሁ ቤት መሆን ደስ ይለኝ ነበር ስትሉ አይ ዊሽ አይ ዌር ሲምፕል ፓስ ነው የምትጠቀሙት ፕሬዘንስ ለማውራት። ትናንትና ግን መምጣት አልነበረብኝ ቤት መሆን ነበረብኝ፣ ወይም ደግሞ ቤት መሆን አልነበረብኝ መምጣት ነበረብኝ ስል ግን አይ ዊሽ አይ ሃድ ቢን አት ስኩል የስተርዴይ። ፓስ ከሆነ ዊሽ ስታወሩ ያለፈን ነገር ማውራት ስትፈልጉ ዊሻችሁ ፓስ ፐርፌክት ታሩታላችሁ። ፕሬዘንት ላይ ማትፈልጉት ሲቹዌሽን እንዲህ ባይሆን ኖሮ ብላችሁ ተቃራኒው ስታወሩ ደግሞ ፕሬዘንት ላይ ሲምፕል ፓስት ታደርጋላችሁ ማለት እንደዚህ። here the best answer is D. her father works very dash but she is like a tortoise. her father works very dash but እዚህ ጋር በት የሚለው ኪወርዳችን ነው። እሷ በጣም ስሎው ናት ወይም ደግሞ ቶሎ አትራመድም። አባቷ ግን ሁለት ተቃራኒ ሀሳቦች ስለሆነ አባቷ በጣም ፋስት ነው ማለት ነው። ስለዚህ የፋስት ትክክለኛ
አድቨርብ ፎርም ነው የምፈልገው። ለምን ወክ የሚለው ቨርብ ስለሆነ ከወክ ቀጥሎ የሚመጣው አድቨርብ ነው። አረማመዱን እየገለጸ ስለሆነ አድቨርብ መፈለሰው አድቨርብ ፎርም ማን ነው? ፋስት፣ ፋስትሊ ብዙ እንትኖች ኤልዋይ ቨርቦች ኤልዋይ አድ በማድረግ እንግዲህ አድቨርብ ፎርማቸው እንትን እንደምናደርግ ግልጽ ነው። ምሳሌ አይ ካም ኩዊክሊ፣ ሺ ኢትስ ኩዊክሊ ኤልዋይ ነው። ወይም ደግሞ ሂ ከምስ ስሎውሊ ኤልዋይ ነው የሚጨርስ። ነገር ግን ፋስት በፍጹም ኤልዋይ አይወስድም። በአድጀክቲቭም በአድቨርብ ፎርሙ ፋስት ነው። ምሳሌ ሂ ኢዝ ፋስት እሱ ፈጣን ነው፣ አድጀክቲቭ ነው። ሂ ረንስ ፋስት አድቨርብ ነው። እዚህ ጋር ደግሞ ሂ ረንስ ፋስት ነው። ስለዚህ እዚህ ጋር ያው ፋስት ምንም እንትን አይወስድም፣ መልሱ ፋስት ነው ማለት ነው። 37 ዳሽ ሺ ኬም ሆም አይ ሜድ ሄር ኮፊ ዘን ዊ ሳት ቱጌዘር አን ሃወር ኦፍ ቶክ። ኦልራይት ይሄ ሜድ የሚለውን ካያችሁት እዚህ ጋር ሲምፕል ፓስት ነው። አይ ሜድ ሄር ኮፊ ኬምም ሲምፕል ፓስት ነው። ሰደንሊ ስለዚህ ኤ ፕራዮር ሰደንሊ ዌን ዋይ እዚህ ጋር ትክክለኛ መልሱ ዌን ነው። ራይት ዌን ሺ ኬም ሆም አይ ሜድ ሄር ራይት ኮፊ ዘን ዊ ሳት ሲምፕል ፓስት ናቸው ሁሉም። ስለዚህ በመጣች ሰዓት ለማለት ነው፣ ጊዜ አመልካች ነው እዚህ ጋር ራይት። ዘ ስኩል ዲሬክተር ሴንት ዩ ኤ ሜሴጅ በት አፓረንትሊ ዩር ሲስተር ዳሽ ቱ ቴል ዩ። ስኩል ዳይሬክተሩ ሜሴጅ ልኮ ነበረ፣ ሲምፕል ፓስት ነው። but apparently your sister dash to tell you የሱ መላክ ሲምፕል ፓስት ነው። ስለዚህ አልነገረችህም ረስታ ነው ማለት ነው። ስለዚህ you are supposed to report to his office ለኦፊሱ ወይም ደግሞ ሪፖርት ማድረግ ነበረበት። supposed to be ይሄም ፓስት ነው right supposed to be የሚለውን ፓስት ነው። so here the best answer is forgot ይሆናል ማለት ነው። እሺ ወደ ቀጣይ ጥያቄ እንሄዳለን። እንግዲህ ግልጽ ያልሆነ ነገር ካለ ኮሜንት ላይ ብጽፉልኝ፣ ማስተካከያዎች ካሉ ያው ማስተካከል እሞክራለሁኝ። ወደ ጥያቄ ላይክ ኮሜንት ማድረጋችሁን ደግሞ አትርሱ። ከጥያቄ ቁጥር 39 ላይ ዳያሎጎች ናቸው እስከ 42። ዳያሎግ ያው ኤግዛም ላይ ትንሽ ቀለል ያለ ፓርት ነው፣ ቶሎ ቶሎ እየሰራን እንሄዳለን። ዳያሎግ ላይ ሁለት ፎርሙላዎች አሉ እዚህ ጋር የምታደርጓቸው ትኩረት የምታደርጉባቸው። የመጀመሪያው የተፈለገው የመጀመሪያ የተሰጠ ሳምፕል የተሰጣችሁ ኮሚኒኬሽን ምን ይፈልጋል የሚለው ነው። እሱ ላይ ፎከስ ማድረግ ያስፈልጋል። ለምሳሌ አሁን እዚህ ጋር የሚናገሩ እንትን ዳያሎግ ያደረጉ ነው፣ እየተግባቡ ነው። I guess our driver was thrown out anyway it was predictable። ምን ሚሚ ለማለት የፈለገችው ምንድነው ነው? ያኔ እሷ የፈለገችውን መልስ ሲመለስ ነው በኩኩ ሲመለስ ኮሚኒኬሽን ኤግዚስት አድርገን እንላለን። ስለዚህ መጀመሪያ ኢንቴንሽኑ የተሰጠው እንትን አረፍተ ነገር በትክክል ማየትና ምንድነው የሚፈልገው የሚለው ነገር ኦፒኒየን ሊፈልግ ይችላል፣ አግሪመንት ሊፈልግ ይችላል፣ ወይም ደግሞ ያን እሱ የሚፈልገውን አይነት ቋንቋ ተጠቅማችሁ መመለስ ነው። ተባባና። ሌላው ደግሞ ፎርማል መሆን አለበት። ሌላ ደግሞ ኮንሲስተንሲ መኖር አለበት፣ ወይም ሪሌቫንሲ ሊኖረው ይገባል። ዙሪያ ጥምጥም መሄድ አያስፈልግም። ቱ ዘ ፖይንት አንድ ቃል ብቻ ትክክለኛ የሚመጥነውን ብቻ መመለስ ነው። ዙሪያ ጥምጥም መሄድ አያስፈልግም። እነዚህ ነገሮችን ታሳቢ ማድረግ ያስፈልጋል። So, I guess our driver was thrown out. Anyway, it was predictable. A, I think he and his boss were great friends. No, irrelevant. No. B, it was a serious accident and he lost a hand. I don't understand what he threw out. I'm sorry, I didn't follow what you said. Okay. It was a serious accident. Thrown out ማለት እዚህ ጋር ምን ማለት ነው? thrown out means አንድን ቦታ forcibly ሊሆን ይችላል፣ ተገዶ ሊሆን ይችላል። ቦታውን ለቆ እንዲሄድ ማድረግ እንደማለት ነው ራይት። ወይም እንዲሄድ እንዲወጣ ማድረግ ወይም ማባረር ሊሆን ይችላል ራይት። ስለዚህ ቢ ላይ it was serious accident is no we are not talking about an accident right። ስለ አክሲደንት ስለ አደጋ እያወራን አይደለም። ስለዚህ ትክክለኛውን መልስ አሁን እዚህ ጋር እንዲግባቡ ኩኩ ዲ ላይ ያለውን መጠቀም ትችላለች። I'm sorry I didn't follow what you said ኦ አልሰማሁም አንዴ ድገምልኝ ወይም ትኩረት አላደረኩም ፕሊዝ ድገምልኝ ማለት ይቻላል ራይት። አንደኛ ፎርማል ነው፣ ሁለተኛ ፖሲብል ኔጋቲቭም ይሁን ፖዚቲቭ ብቻ ኮሚኒኬሽኑ ኤግዚስት ማድረግ አለበት፣ መግባባት አለብን፣ ፎርማል መሆን አለበት፣ ኢሪሊቫንት መሆን የለበትም ራይት። ሶ ዲ is the best answer from the given four alternative። አርባኛ why don't we visit ጨበራ ጩርጩራ። ይሄ ኦፒኒየን የፈለገው ለምን ነው እዛ ሄደን ማንጎበኘው? እሺ ቢ I have seen it on TV and they are now almost finishing it. Great achievement. What is it? ይሄ ከዚህ ጋር ሄደው we have contributed money though I don't know exactly how much። ቪዚት እናድርገው ነው ሀሳብ ነው ያቀረበው። ኢሪሊቫንት ናቸው እነዚህ። አሁን
Is the administration under the state or federal government? No. I think the biggest problem is where to stay. There is no hotel there. Right? Why don't we visit Charchara Chukula? I think the biggest problem is where to stay. There is no hotel there. Look. አሁን ተግባብቷል። ለምን እዛ አንጎበኝም? እዛ ምናልባት እስቲ ምናልባት የለም ምናምን ተግባብቷል እዚህ ጋር በሐሳብ ደረጃ። ስለዚህ ዲ ነው መልሱ ማለት ነው። 41 Your friend has got a good job, hasn't she? A. She graduated about 5 years. No. I feel that the offer is real. No. Getting a job is not very. Yes, she got a job. I hear it in. It is out of town. Excellent. That is the best answer. ተግባብቷል። ትክክለኛ መልስ ነው የመለሰው ፎርማል ነው። When is your sister going to the university? መቼ ነው የሄደችው ነው። when ነው እዚህ ጋር የተጠየቀው። መቼ ነው your sister going to the university? Right? A. She wants to go to Dubai and work. None of the universities will start within a month. They are not ready. In my opinion, she is not going to do that. She is not interested. Addis Ababa University is her favorite choice. When is your sister going to the university? አሁን እዚህ ጋር ጥያቄ ነው የተጠየቀው። right? ስለዚህ A irrelevant ነው። C. In my opinion, she is not going to do that. She is not interested. Okay? That is the best answer. C ማለት ነው። ትክክለኛ ኮሚኒኬሽን ኤግዚስት ያደረገው እዚህ ጋር ስለሆነ ማለት ነው። ኦኬ ታንክ ዩ ቬሪ ማች። እንደ ወትሮ ማንኛውም ኮመንቶች እና አስተያየቶች ካሉ ያው ኮመንት ሴክሽን ላይ አስቀምጡልኝ። ቪዲዮውን ደግሞ ከተመቻችሁ ላይክ ማድረጋችሁን አትርሱ። 43ኛ ኢዮብ what is your grandma like? A. She is very old and weak. She is 92. She had እዚህ ጋር ምንም ሌሎቹ ጋር ጊዜ ማባከን ሳያስፈልግ ትክክለኛ መልሱ ኤ ነው ማለት ነው። What is your grandma like ማለት እንዴት ናት ነው እሷ። ኦኬ እንዴት ናት በቃ ያኔ what is he or she like ከተባለ እንዴት ነው ጸባዩ እንደማለት ነው። ቢሄቪየር ነው የምናወራው እዚህ ጋር። look like ከተባለ ግን ፊዚካል አፒራንስ ነው። እሱ ረጅም ነው ቀጠን ያለ ምናምን የምትሉት ሉክ ላይክ ነው። እንዴት ነው ፊዚካል አፒራንሱ ነው። ግን እንዴት ነው ካልኩኝ ጀነራሊ ኢዝ ላይክ ካልኩኝ ቢሄቪየሩ ሙሉ እንትኑን ነው ማውራት ያለብን ያስፈልገው ማለት ነው። ስለዚህ በዚህ ኮንቴክስት መልሱ ኤ ይሆናል ማለት ነው። 44 why didn't you come to my party? ለምን ነው ማትመጣው? A. I apologize for that. I was on duty. That is the best answer. ይቅርታ እዚህ ጋር ለምን አልመጣህም ነው። ሲምፕል ፓስ ነው እንደምታዩት። why didn't you come? I apologize for that. በጣም ይቅርታ ጠይቃለሁ። I was ያው ዲዩቲ ላይ ነበርኩኝ፣ የሆነ ስራ ላይ ነበርኩኝ፣ ግዳጅ ላይ ነበርኩኝ ነው። ሌሎቹ ኢሪሊቫንት ናቸው ካያቸዋቸው። 45ኛ where is the boy sitting over there? A. he is very intelligent. No, we are not talking about ስለሌላ ነገር እያወራን አይደለም። where is የት አለ ቦታ እየጠየቅን ነው። B. his name is. no, ኢሪሊቫንት ናቸው እነዚህ። C. he is locked up. what I mean is he is jailed. he always fights with people. የት ነው የሄደው ከተባለ ይሄው የሄደበትን ቦታ ነግሮናል። C ማለት ነው። Omar, shall I pay you when I come back in June? June ላይ ልክፈልህ? A. I know you have hundreds and thousands bank, bro. No. Are you flying or taking a bus? No. No, I will have already left for Spain. Never lend anyone your money. They don't pay you back. እዚህ ጋር ኦመር የፈለገው ምንድን ነው? Shall I pay you when I come back in June? ጁን ላይ ስመለስ ልክፈልህ አለው። I know you have hundreds and thousands. ይሄ ብዙ እንዳለህ እንትን ብራቮ ቢለው አልተግባቡም እዚህ ጋር። Are you flying or taking a bus? How long will you be there? ትክክለኛ መልሱ የተመለሰው ሲ ላይ ነው። ሻላይ ካለ ጥያቄ ነው የጠየቀው እዚህ ጋር። ልክፈልህ? አይሆንም። ለምን? I will have already left for Spain. ወደ ስፔን ልሄድ ስለሆነ ፊውቸር ፐርፌክት ነው እዚህ ጋር። ስፔን አቅጃለሁ ልሄድ ስለሆነ ባይ ዘ ኤንድ ኦፍ ሜይ ላይ እዛ ስለሚሄድ እሱ ጁን ስለሚመለስ አይሆንም ብሎ ትክክለኛ መልስ መልሷል። 44 47 ተስፋዬ what advantage do I have in joining the union? አድቫንቴጆች የምናቸው ዩኒዮኖቹን ብሳተፍ ዩኒዮኑን ወይም ደግሞ ህብረቱን ብሳተፍ በረከት ምን መመለስ አለበት? A. lots. For instance, you can get a loan of
at least ብር 50,000 ይሄ ትክክለኛ ሳውንድ ያደርጋል ራይት ትክክለኛ መልስ ነው ሰማን ሌሎቹ ኢሪሊቫንት ናቸው ጥቅሜ ምንድነው በጣም ብዙ ጥቅም አለ ለምሳሌ ብሎ ጥቅም ነው የዘረዘረው ስለዚህ በትክክል ተመልሷል ማለት ነው thank you very much don't forget to comment and like the video ወደ ቀጣይ ጥያቄ እንሄዳለን ማለት ነው እንግዲህ 2015 በጣም ወሳኝ ጥያቄዎች ሴሌክት አድርጎ እየተሰሩ ነው እንግዲህ almost all ጥያቄዎች ማለት ይቻላል አሁን ዳያሎግ ላይ ነን የምንገኘው there is a dialogue here between director and unit leader director we are going to suspend that student who broke the window suspend እናደርገው ነው ልንቀጣው ነው ከትምህርት ቤት ልናገኘው ነው የተወሰነ ጊዜ suspend ማለት ያ ነው ያ ዊንዶውን የሰበረ ሰው ያለ ዩኒት ሊደሩ ምን መመለስ አለበት ኮሙኒኬሽን ኤግዝ ማድረግ አለበት ሪሌቫንት አንሰር ነው መመለስ ያለበት ራይት እና ፎርማል መሆን አለበት a which section does he belongs to section 4 ይሄ ከእንትን ጋር የሚሄድ አይደለም b amazing why do some students like to misbehave አሁን ዳይሬክተር የፈለገው ሐሳብ ነው ሰስፔንድ እናደርገው አስበናል ነው ምን ትላለህ ነው ኦኬ ዲ ትክክለኛ መልስ ተመልሷል እዚህ ጋር ካያችሁት ምን ትላለህ ነው አሁን እዚህ ጋር ሐሳቡን የተፈለገው I agree that would be an essential measure ትክክለኛ እርምጃ ነው ብዬ አስባለሁ እስማማለሁ ነው ዲ 49 we are going out for dinner tonight aren't we ያው ልንወጣ ነው ብሎ ጠየቀ ታኩስ ነው እዚህ ጋር ልንወጣ ነው ዲነር ማታ you how much money do no we are not talking about money is it relevant it can't be the answer b are you a member of the social committee neither do b c the restaurant is always busy the restaurant is always busy neither is c again here it's impossible to say or to communicate in such a way d I'm not coming if you don't mind ቅር ካላለ እንግዲህ እንኳን ለማምጣት አልችልም በትክክል ተመልሷል እዚህ ጋር ማለት ኮሙኒኬሽን ኤግዚስት አድርጓል አምሳኛ where is the coffee of the national farmers union where is the coffee የት አለ ኮፊውን የት አለ አሁን የዚህ ጥያቄ መልስ ነው መመለስ የሚፈልገው ወልታጅ የፈለገው ይሄ ነው b office of the national farmers union they are raising food prices in this country irrelevant up there when you see a tall building with a blue glasses you should turn left excellent you don't need any bus or taxi I have been to that office only ሌሎቹ ሪሌቫንት ናቸው ይሄ ነው በትክክል የተመለሰው up there ይኸውልህ እዛ ጋር when you see እንዘ እንደንታ በዚህ ታጠፍና በዚህ ታገኘዋለህ ቦታ ነው እዚህ ጋር የተጠየቀው where is ስለዚህ ይሄ በትክክል መልሷል ማለት ነው 51 he wouldn't give me back my computer what should I do እዚህ ጋር አድቫይስ ነው የተጠየቀው you okay እስካሁን ምናልባት he wouldn't give me back my computer ይሰጠኛል ብዬ አልጠብቅም ምን ማድረግ አለብኝ ነው ኦኬ a doesn't he know that computers እንዲያውቅም እንዴ ምን መልስ አልተመለሰለትም b it is very difficult to do assignment without a computer አዎ አሁን ምን ላድርግ ነው c unless you pay him back his money he will not do it እዚህ ጋር እንትን ሰጥቶታል መፍትሄ ሰጥቶታል በሌላ አገላለጽ ይሄ ብሩን ስጠው ነው ኮምፒውተር እንዲሰጥ ከፈለክ ብሩን ስጠውና ያደርግልሃል ነው right ስለዚህ ሲ በትክክል ተመልሷል ሌሎቹ ዙሪያ ጥምጥም ናቸው 52 this plane fell off the cabinet but it didn't break አልተሰበረም እንጂ ያው fall off አድርጓል ፕሌኑ እሺ ሐሳብ ሰጣለች አሁን ከሱ ሐሳብ ተጠብቃለች ከህስፓን ማን ነው a how nice it seems to be made of porcelain b you're being rather too careless these days planes are not please keep the plates in a safe place all right አሁን እዚህ ጋር ትክክለኛ መልሱ ኤ ነው ኦ ደስ ይላል አለ በቃ አልተሰበሩም ብሬክ እንትኖቹ ፕሌቶቹ ሶሪ ፕሌን ኦኬ this plate fell off ያው ሳህኑ ወድቋል ነገር ግን ከካቢኔቱ ማለት ነው ግን አልተሰበሩም ነው ኦ ደስ ይላል እንደውም የተሰሩት ከምን በቃ ኦ ደስ ይላል የሚለው ተስማምቷል እዚህ ጋር ብዙ ጊዜ በዚህ አይነት ቢግኒንግ ነው ምን መልሰው ትክክለኛ እንትን ከመለስን በኋላ ሪዝን አውት እናደርጋለን ማለት ነው ታንክ ዩ ቬሪ ማች ቀጣይ ጥያቄዎች ያው እንሸጋገራለን 53ኛ sir dash አሁን እዚህ ጋር ጥያቄው ምን መሆን አለበት ነው መልሱ ምንድነው that's not in my field of studies but basically it is
እሺ እዚህ ጋር ክርስቲያን ምን ማለት አለበት? ኤ would you like to say something about artificial intelligence? B some people say that you have published over 51 books so far. Your presentation was finished just one time. Good job. Is it true that you are one of the best astronomers in India? Okay. እዚህ ጋር የምናወዳድረው ኤ እና ዲ ነው። ቢ እና ሲ ላይ ምንም ሮል የላቸው። ኤ would you like to say something about artificial intelligence? Okay. C D is it true that you are one of the best astronomers in India? መልሱ ላይ ከተሰጠን ክሉ መልሱ እሱ ያለው ምንድን ነው? ዛት ኢዝ ነው ያለው። ስለዚህ ኢዚት ተብሎ መጠየቅ አለበት። ራይት መልሱ እዚህ ጋር ውድ ዩ ላይ ከተባለ የስ አይ ውድ ብሎ ነው መመለስ ያለበት። ስለዚህ ትክክለኛ ፎርሙላው የሚያሟላው ስትራክቸሩ የንግግሩ ማለት ነው የሚያሟላው ዲ ነው። ኢቭን አስ ኤ ክሉ ስለዚህ ዲ ነው ማለት ነው ትክክለኛ መልሱ። ጆርናሊስት why is it that you always avoid coming out on mass media such as TV? After all mass media in this country አሁን እዚህ ጋር የተጠየቀው ሪዝኑ ነው። why is it that you always avoid coming ለምን ነው ቲቪ ላይ ወይም ሚዲያ ላይ መውጣት ማትፈልገው ነው። ምክንያት ነው የፈለገው። እዚህ ጋር ሪዝን ነው የምንፈልገው። ስለዚህ ሪዝን አውት ያደረገው ትክክለኛ ምን እንደተፈለገ ካወቅን ሲ ነው። the reason I don't want to do that is very personal. right? እሺ ይህን ካያችሁት after all mass media in this country should be doing their proper job ይሄ ስለ ማስ ሚዲያ አስተያየት ነው ግን እሱ የተጠየቀው ስለ ራሱ ነው። irrelevant የምንለው ይሄ ነው። 55 ተስፋዬ the security guard tells me his wife has been hospitalized. እሺ ሴኩሪቲ ጋርድ ያው ሚስቱ ሆስፒታል ውስጥ እንዳለች ያው ነው የተነገረን። አሁን አስተያየት ነው የፈለገው ፐርሰናል ኦፒኒየን ነው የፈለገው። ዩ ምን ማለት አለበት? what a biddy who takes care of children then እንዴ እሷ እዛ ናት ከተባለ ስለ እሷ ነው ማውራት ያለበት ስለ ልጆቹ አይደለም። ቅድሚያ የእሷን ነው። አንድ ሰው ታመመ ከተባለ ኦኬ እንዴት ነው እንዴት ልጠይቀው እንዴት ምን ገጠመው ነው የሚባለው። perhaps we could contribute some money and help. yeah excellent ስለዚህ ትክክለኛውን መልስ የሚሆነው ይሄ ነው። ሌሎቹ ኢሪሊቫንት እና ኢንኮንሲስተንስ ናቸው። ከጥያቄው ጋር የማይሄዱ ትንሽ ከመንገድ ወጣ ያሉ ናቸው። ፈራ is that boy Ali your classmate? ያ አሊ ነው እንዴ አለው። no Ali is from around Babili. no Ali is not as tall as this one. ኤ እና ቢ ነው የምናደራው። ትክክለኛ መልሱ ቢ ነው። ያኛው አሊ ነው እንዴ ክላስሜት ከተባለ ኖ አሊ ማለት ባቢሊ አካባቢ ምን ከተወለደበት ቦታ ጋር ምንም የሚያገናኝ ነገር የለም። እሱ አሊ ነው አይደለም ለማለት ምን ነው የምናየው? ፊዚካል ነው የምናየው። ያየውና ኦኬ እሱ አሊ ነው አይደለም መልኩ ፊዚካል ነው የሚያየው። ስለዚህ ኖ አይደለም አለ። ምክንያት አሊ ኢዝ ኖት ቶል ረጅም አይደለም። ይሄ ደግሞ ትልቅ ነው በጣም ትልቅ ነው። ስለዚህ ያ ነው አይተን ፊዚካሊ ነው ካየን በፊዚካል ነው የምንለየው። ራይት እሺ 57ኛ ድራይቨር what do you mean how can a robot replace me? ሮቦት እኔን እንዴት ነው ሊተካኝ የሚችለው? ምን ለማለት ፈልገህ ነው? እዚህ ጋር ሐሳቡን ግልጽ ማድረግ አለበት። ኤ haven't you seen robots helping people cross roads? B I have seen robots on TV and they know. Robots are producing of modern technology. To give you an idea, robots can do anything we do. right? so ሰዎችን ሊተኩ ሮቦቶች ሰዎችን ሊተኩ ይችላሉ ሲባል እንዴት ነው እንደዛ ልትል የምትችለው እስካለው ድረስ ዲ to give you an idea robots can do anything we do እኛ ሁሉ የምንሰራውን ሁሉ ይሰራሉ እኮ ለዛ ነው ማን ሪፕሌስ ሊያደርጉ ይችላሉ እኛን ሪፕሌስ ሊያደርጉ ይችላሉ ያደርጉት ነው ሪዝን አውት አድርጓል ትክክለኛ መልሱም ያ ነው ማለት ነው ኦኬ ታንክ ዩ ወደ ቀጣይ ዳይሎግ እንሄዳለን የመጀመሪያው teacher I always see Mimi and Buru studying. They are working hard. Okay, ጠንክረው እየሰሩ ነው ሐሳብ ነው የፈለጉት እዚህ ጋር great there is a good chance they will pass the national exam. A is the best answer. right? ሊያልፉ ይችላሉ በጣም ጥሩ ሐሳብ ነው የሚለው መልሶታል I hear they have all been trapped in a tunnel. ሁሉም ተይዟል okay no what can be done to save them?
ሁሉም ትራፕ ተደርጓል ከተባለ ምን እንርዳቸው? ምን ማድረግ አለብን? በጣም የሚያዝን ነገር ነው መባል አለበት። Sir, we have won the inter-school competition. Our school stood first. ትምህርት ቤታችን አንደኛ ወጣ። ኢንተር ስኩል ወይም ደግሞ በትምህርት ቤቶች በተለያየ ውድድር ላይ አሸንፈናል። ኦኬ ዳይሬክተር ምን ማለት አለበት? Really, I actually knew two of the judges. ሁለቱ እንትኖች ዳኞች አውቃቸዋለሁ። እዚህ ጋር ከመንገድ የወጣ መልስ ነው። What a great news! I'm pleased to hear that. በጣም ነው ደስ ያለኝ የሰማሁት የሚለው በትክክል ነው የሚያስኬደው ማለት ነው። ሻሺ I wanted to buy a TV but I couldn't decide the brand. ዲሳይድ ማድረግ አልቻልኩም። አድቫይስ ነው አሁን እዚህ ጋር የፈለገችው እርዳታን የፈለገችው። ሶ ሜላት ምን ማድረግ አለባት? the best these days is Sony TLC። ኦኬ ብራንድ ነው የፈለገችው አሁን እዚህ ጋር I couldn't decide on the brand። ችግሯ ብራንድ ላይ ነው። ሶ እሱ ነው መመለስ ያለባት። ስለዚህ ሲ ላይ ብራንዱ ትክክል ላይ ብራንዱ the best these days is አሁን ላይ በጣም የሚታወቀው TLC ነው፣ ሶኒ TLC ነው። ሶ ዛትስ ኢት። ስለ ዋጋ ስለ ሌላ ነገር እያወራን አይደለም። በቃ ዳይሎግ ጥያቄዎች እንደዚህ ነው የምንሰራው። የተፈለገው ምንድን ነው? የፈለገው ምንድን ነው? ፎርማል መሆን አለበት። ትክክለኛ መልስ ነው መመለስ ያለብን። 62ኛ do you think their plan is going to work out? okay plan should be carefully discussed. no do you think አሁን ኦፒኒየን የተፈለገው by the way who has masterminded it? good plans can okay who knows? let's wait and see. do you think their plan is going to work out? እቅዳቸው ይሰራሉ ብለሽ ትጠብቂያለሽ? ማን ያውቃል? እስኪ እንጠብቅ እስቲ እንጠብቅ ነው። this is the best answer right? የዳይሎግ ጥያቄዎችን በዚህ መልክ ሪሊቫንሲና ኮንሲስተንሲውን በጠበቀ ፎርማሊቲን በጠበቀ መልክ እንሰራለን ማለት ነው። ወደ ቮካቡላሪ ገብተናል። የተሰመረባቸው ቃላቶች አሉ። እነዚህ የተሰመረባቸው ቃላቶች ትክክለኛ እነሱን ሊተኩ የሚችሉ ከአራቱ ኦፕሽኖች አገባባዊ ፍቺውን የጠበቀ እንመርጣለን ማለት ነው። እነዚህ አይነት ጥያቄዎች በምንሰራበት ሰዓት የመጀመሪያ ፕሪንሲፕላችን አረፍተ ነገር መረዳት ነው። ከዛ በኋላ ኮንቴክስቹዋል አገባባዊ ትርጉሙን ካወቅን በኋላ የተሰመረበት ቃል የሚመጥነውን እንመርጣለን። የመጀመሪያው when we take an entrance examination like this the results are almost always dual. so we have to work hard to be dual. paired ጥንድ የሆኑ both ሁለት ባይናሪ teamed የሆኑ ናቸው። no always when we take an entrance examination like this the results are almost always dual. ባይናሪ ሪዘልት ነው እያወራን ያለ ነው። ሪዘልቱ ባለ ሁለት ዲጂት ነው ወይም ደግሞ ዱዋል እንደዚህ ለማለት ስንፈልግ ባይናሪ ነው የምንጠቀመው። the best answer is binary. 86 most of us are not modest enough to learn from other. ከሌሎቹ ለመማር ብዙዎቻችን ሞደስት አይደለንም። ሞደስት አሁን እዚህ ጋር ምቹ፣ የተመቻቸ፣ ጥሩ ራስ በጎ ፈቃደኝነትን ማሳየት እንደማለት ነው። which means humble inferior ዝቅተኝነት ማለት ነው። polite ያው polite ነው። submissive እሽታን ኦኬ submissive ብዙ ጊዜ እሽታን ለትዕዛዝ ነው። እሺ ግን በጎ ፈቃድን በውስጡ ማኖርና ዝግጁ ለመልካም ነገር ዝግጁ መሆን ደግሞ humble modest humble is synonym. if we cannot eliminate malaria ካላጠፋን ኦኬ we are going to pay dearly. ማሌሪያ በሽታዎችን ወይም ደግሞ ችግር ማጥፋት ማለት እዚህ ጋር eliminate is eradicate እንዳል ኦኬ we should eliminate poverty, we should eliminate or eradicate poverty, eliminate malaria disease etc. dismiss ማለት አንድ ነገር ማጥፋት ሙሉ በሙሉ ካንስል አውት ማድረግ እንደማለት ነው። እዚህ ጋር አይተካውም ለማሌሪያ ወይም ደግሞ ለዲዚዝ አንጠቀመው። ሪሙቭም ፋይትም ከዚህ ጋር የሚሄዱ ያለው eradicate is the best answer. 88 the war between Russia and Ukraine cannot be solved through discussion by both countries only. it needs joint negotiation. በሁለቱ ካንትሪዎች ብቻ ሚሳካ አይደለም ውይይት ሚሳካ አይደለም። so what ከሁለት በላይ የሆኑ ሰዎች መጣ አለባቸው። joint negotiation means multilateral ማለት ከሁለት በላይ በሆነ ብዙ ሰው መሳተፍ አለበት ነው። joint means multilateral የሁሉም ሰው ርብርብ ወሳኝነት አለው እና joint negotiation means that right multi sectoral በሴክተር በዲፓርትመንት ደረጃ ነው። ይሄ በዛ ልክ አይደለም ስፔሲፊክ ነው። ፖፑላር ያው በጣም የሚታወቅ እንደማለት ነው። ኮመን እዚህ ጋር መልስ ሊሆን አይችልም። ለምን ቢባል ኮመን ማለት ሁሌም ሀፕን የሚያደርግ ሬጉላርሊ ሀፕን የሚያደርግ ነው። ከዚህ ጋር አይሄድም ከአግባቢ ፍቺ ጋር። 89 the disagreement between the warring parties should be solved amicably. that seems to be the only way that could lead to a win-win situation. the disagreement እዚህ ጋር disagreement ነው እዚህ ጋር የተሰመረው። ሌሎቹን የምናነባው ኮንቴክስቱ በደንብ ግልጽ እንዲሆንልን ነው። ሞር አይናችን የሚሆነው ደግሞ የተሰመረበት ቃል ላይ ነው። ስለዚህ disagreement here the dispute በሁለቱ ፓርቲዎች መካከል የሚደረገው ዲስፒዩት ነው የሚባለው። ዲስፒዩት ክርክር፣ አለመግባባት right controversies እንላለን። ግን ሌሎቹ ግን hatred ጥላቻ፣ ማታለል፣ ጥቃት ናቸው right እዚህ ጋር ሊመጡ አይችሉም ማለት ነው።
ኦኬ ሪሌትድ የሆኑ ሌሎችም ጥያቄዎች አሉ። እንግዲህ እንቀጥላለን ማለት ነው። 9ኛ the main factor that led to the disbanding of the union is unfair distribution of income among members. Some of the leaders were absolutely egocentric. the main factor ዋናውን ነገር እንደማለት ነው። right so best ካሉት በኳሊቲ በጣም የሚሻል ማለት ነው። እዚህ ጋር መልስ ሊሆን አይችልም። principal ዋና ማለት ነው። እዚህ ጋር the principal factor ሲምፕል እና ዳይሬክት እዚህ ጋር ይሆኑ ቀለል ያለ ቀጥታ እንደማለት ነው። ሲምፕል ዳይሬክት ማለት ሲምፕል ደግሞ እናውቃለን ሲምፕል ነው። 11ኛ we cannot be talking about failure of plans every year. failure of plan ፌል ሲያደርግ failure of plans ስንል miscarriage እንደማለት ነው። miscarriage means ዊክ የሆኑ ወይም ደግሞ ትክክለኛ ሰክሰስፉል ያልሆነ ፕላን እንደማለት ነው። failure with miscarriage of plans or failure of plans ነው የሚባለው። ዊክነስ ብዙ ጊዜ ያው ለሚስካሬጅ እንትን ሆኖ ቢመጣ በዚህ ሐሳብ ሲኖኒም አድርገን ወሰድ ነው እንጂ ዊክነስ ለአካል ወይም ደግሞ ለሰውነት ነው። ሻሎውነስ ለውሃ ነው። ብዙ ጊዜ ሻሎውነስ ማለት ያው ከላይ ብዙም ጥልቀት የሌለው እንደማለት ነው። ከላይ ማየት ነው። impracticability ፕራክቲካል ያልሆነ ማለት ነው። but miscarriage means the direct synonym of failure in this context አገባብ ነው የምናየው ብለን የወረደውን ቀጥታ ኤዲሽን ሚልኒጋቸውን አላየም። እንደዚህ አይነት ጥያቄዎች መሰበሳሶ failure of plans means miscarriage. 92 there is a huge increase in the number of newly set up educational institutions during the last 30 years, but we need to work on quality as well. በቁጥር በጣም በዝቷል። ኳሊቲም ላይ መስራት ያለብን ነው። በቁጥር በጣም ትልቅ የሆነ ነገር ምን እንላለን? ፕሮግሬሲቭ፣ ኮምፕሬሄንሲቭ፣ ባልኪ፣ ማሲቭ። ሂር ማሲቭ ነው መልሱ። በቁጥር በጣም ብዙ ሰው ለማለት ስንፈልግ ማሲቭ ነምበር እንላለን። ማሲቭ ነምበር። በልኪ ማለት ለእቃ ነው። ብዙ ጊዜ የተዝረከረከ በጣም ትልቅ የሆነና በቀላሉ መኪና ላይ መጫን የማንችለው መያዝ የማንችለው ምናምን ትልቅ እቃ ከሆነ በልኪ ነው እንላለን። እዚህ ጋር ለቁጥር አይደለም። መጽሐፍ በጣም ብዙ ገጽ ነው ያለው ካን በልኪ ነው። በጣም ብዙ ገጽ ነው ያለው በልኪ ነው እንላለን። ፊዚካሊ ከዛ ጋር ነው የምንጠቀመው። ፕሮግሬሲቭ ማለት በየጊዜው ሀፕን የሚያደርግ ማለት ነው። ኮምፕሪሄንሲቭ ማለት ደግሞ ሁሉን አካታች የሆነ እንደማለት ነው። ሙሉ የሆነ የተሟላ ሀሳብ ያለው ማለት ነው። ስለዚህ ከዚህ ጋር አይሄዱም ግን ሚኒንጋቸውን መያዝ ነው። በሌላ መተምረል ላይ መልስ እንዲሆኑ አንደርላይን ይደረጉና የእነሱን መልስ እንድንፈልግ ይደረጋል። ኦራይት በተደጋጋሚ ጥናት እንደሚያሳዩት በዛ ልክ ነው እንትኖች የሚጠየቁት። ኦኬ 93ኛ ቀጥታ ወደ ኮምፕሌሽን አረፍተ ነገሩን ማሟላት ነው። እነዚህ ጥያቄዎች የምንሰራበት ዋናው ፕሪንሲፕል ምንድነው? አረፍተ ነገሩ ሐሳቡን እንረዳለን። ከዛ በኋላ ሐሳቡን ሊያሟላ የሚችል ነገር ነው እዚህ ጋር የምናሟላው። እዚህ ጋር ብዙ ጊዜ እኛ የወረደውን ትርጉም የቃላት ትርጉም ሳይሆን ቀጥታ አረፍተ ነገሩ ሊያሟላ የሚችል ነው። ለምሳሌ ፖሊሱ ወይም ደግሞ ሌባው ከሰውየው ኪስ ብር ወሰደ ካልኩኝ ስቲል ነው፣ ሰረቀ ነው። ከእጁ ወሰደ ካልኩኝ ስናችድ ነው፣ መነተፈ ነው። ራይት ከባንክ ዘረፈ ካልኩኝ ሮብ ነው። ስለዚህ ስቲል፣ ሮብ፣ ስናች አሁን እነዚህ እንዳለ ሰረቀ፣ ወሰደ እንደማለት ነው። ነገር ግን አገባባቸው ይለያል። እንደዛ ነው። ሐሳቡ ከተረዳን በኋላ ከሐሳቡ ጋር ሊሄድ የሚችል ቃል እንመርጣለን። አንዴ ስቲል ማለት ሰረቅ ነው ማለት ብዬ ቀጥታ ሁሉም አይነት መስረቆች ወይም መዝረፎች ስቲል አልጠቀምባል ነው። በዚህ ኮንቴክስት ነው አጋባዊ ፍቻችን ጠብቀን እንሰራው። 93ኛ that 20 of their friends died in a crash came to everybody as a dash and they didn't know what to do. ያን ሁሉ ሰው መሞቱ የሁሉም ሰው ዳሽ ሆነ፣ ሾክ ነው። አስ ሾክ ሲሰማ ያ ሁሉ ሰው መሞቱ በጣም ሾኪንግ የሆነ ኒውስ ነው። እንደ ሾክ ነው። በጣም እንደዚህ አይነት የሰው ከሞቱ በኋላ በጣም የሆነ የሚያሳዝን ነገር ነው ለማለት ስንፈልግ ሾክ ነው የምንጠቀመው። ካላሚቲ አደጋ፣ ናቹራል አደጋ እንደማለት ነው። እዚህ ጋር ግን የኛ እንዴት ፊል እንደምናደርግ ነው። ምን መስራት እንዳለባቸው አላወቁም። ለምን? ሾክ ስለሆኑ ማለት ነው። 94 we all need to work hard to reverse the ongoing moral dash. የሞራል ውድቀት ነው አሁን እዚህ ጋር የተፈለገው። የሞራል ውድቀት ምን ይባላል? ሞራል ዲኬ፣ ስቴት፣ plunge፣ challenge። የሞራል ዲኬ is the best answer። ሞራል ዲኬ ነው የምንለው። እዚህ ጋር ስቴት ማለት ሞራል ስቴት ማለት የሞራሉ ሁኔታ እንደማለት ነው። ግን እዚህ ጋር ውድቀት ነው። ኦኬ we all need to work hard to reverse። ጠንክረን መስራት አለብን ይሄንን ለመቀየር። ምኑን? የሞራል ውድቀቱን ለመቀየር። ኦኬ and breathe life into it። ይሄ ማለት ወድቋል ማለት ነው።
እስኪ ቢያንስ ህያው እናድርገው። እስኪ ምን የወደቀው ነው ምንለው። ፕለንጅ እዚህ ጋር ያው ማፋጠን እንደማለት ነው። ዲኬ ዘ ቤስት አንሰር። ቻሌንጅ ቻሌንጅ ያው ቻሌንጅ ነው። ብዙ እንትን አጋባይ ፍቺዎች አሉት። As the company is new, we will need to produce some kind of dash to be distributed to the community round. አዲስ ነው ካምፓኒው፣ ድርጅቱ አዲስ እንደሆነ ያው ለማሳወቅ አካባቢ ላሉ ህዝቦች ምን መበተን አለብን? ሊፍሌት ብሮሸሮችን መበተን አለብን። እዚህ ጋር የሚበተነው ነገር ምን መሆን አለበት? ሊፍሌት ነው መሆን ያለበት። ሶሪ ሊፍሌት ማለት አሁን እዚህ ጋር ለማሳወቅ አካባቢው ማህበረሰብ ላይ ኒውስ ፔፐር ወይም ጋዜጣ አንበትንም፣ ኖቲስ ማስታወቂያ አንበትንም፣ ፖስተር ነው ግን ሊፍሌት ብሮሸር ምናምን ፍላየር ምናምን እንበትናለን ማለት ነው። አገባዊ ፍቺን በጠበቀ መልኩ መልሱ 95ኛ ሊፍሌት ይሆናል ማለት ነው። 96ኛ what all the police could find were dash of glasses from the building, but further investigation might reveal the group behind such a heinous move. Okay. What all the police could find were dash of glasses. Okay, ፖሊስ ያገኘው ምንድን ነው? የወደቁ አንዳንድ ወይም የተሰባበሩ ግላሶች ነው። from the building አንዳንድ የወደቁ የተሰባበሩ ስብርባሪ አግኝተዋል ነው። ስለዚህ here fragments ስብርባሪዎችን አግኝተዋል ነው። 97 it is died that he committed suicide. They said he was a very successful politician. Okay. It is that he committed ራሱ ላይ suicide አደረገ የሚለው ነገር ላይ አይስማሙም ማለት ነው። አይታመንም ነው። They said he was a very successful politician. successful የሆነ ፖለቲሽያን እስከሆነ ድረስ የክሉን የተሰጠን ክሉን ነው። ሶ suicide ማድረግ ወይም ራሱን ማጥፋት አጠፋ የሚባለው ነገር አይታመንም ነው። አይታመንም ነው። ስለዚህ it is incredible የሚታመን አይደለም ነው። 98 teachers should dash the attitude of honesty and integrity in the minds of their learners. ያው በተማሪዎች መሃል ወይም ደግሞ ላይ እንደዚህ አይነት እንትኖችን ሀሳቦችን መፍጠር አለባቸው ይላል መምህራኖች። ምን attitude of honesty እና integrity ቅንነትና ታማኝነትን ምን ማድረግ አለባቸው? A impart, B consolidate, C inflict, D cultivate. the best answer is cultivate ማድረግ አለባቸው፣ ውስጣቸው ላይ ማኖር አለባቸው፣ ያ ነገር እንዲያሳድጉ ማድረግ አለባቸው የሚለውን ትክክለኛ መልስ ነው። 99ኛ if we are not able to dash ideas accurately, misunderstandings would naturally crop up. ቀስ በቀስ እንትን ሊያድግ ይችላል። if we were not able to dash ideas accurately ሀሳቦችን በግልጽ ዳሽ ካላደረግን ሚስአንደርስታንዲንጎች ሊፈጠሩ ይችላሉ። ሰው ሀሳቦችን በትክክል ምን ማድረግ አለብን? ኮሚኒኬት able to communicate ideas correctly, propagate, inform or enunciate. here's a communicate ideas, propagate ያው እዚህ ጋር ላይት ነው ወይም ደግሞ ብርሃን ለማስተላለፍ እንደማን ነው። ኢንፎርም ማለት ስፔሲፊክ የሆነ ኢንፎርም ስፔሲፊክ የሆኑ እንትኖች ላይ መረጃ መስጠት ማለት ነው። ማቀበል እንደማን ነው ኢንፎርም። ራይት someone informs me about the schedule of the exam for example ኢንፎርም ማድረግ። ኢኑንሲየት ማለት አንድ ነገር ያው አጠራራችን ላይ ነው። ብዙ ጊዜ ፕሮናንሴሽን አንድን ቃል በትክክል ካልተናገር ነው ለማለት ነው። ነገር ግን እዚህ ጋር ሚስ አንደርስታንዲንግ ማለት ሀሳብ ነው፣ አይዲያ ነው እዚህ ጋር የተሰጠን። ስለዚህ ለአይዲያ ኮሚኒኬት በትክክል ኮሚኒኬት ካደረግን ልንግባባ አንችልም ነው። ሚስ አንደርስታንዲንግ ሊፈጠር ይችላል። ስለዚህ ኮሚኒኬት ነው። 100 we will need to dash what they are doing and how they are doing it so as to give our testimonies. የኛን ምስክርነት ለመስጠት እነሱ እንዴትና መቼ እንዴት እንዳደረጉት ሙሉ ዲቴል ሊኖረን ይገባል። so we will need to dash what they are doing and how they are doing. right? report, overhear, observe, visualize. we will need to observe what they are doing and how they are doing. ማየት መመልከት አለብን ነው ኋላ ምስክርነታችን ለመስጠት እንዲያስችለን ዘንድ። ኦኬ ስለዚህ ኦብዘርቭ ማድረግ እያንዳንዱ ነገር ኦብዘርቭ ማድረግ አለብን። here the right word is observe. thank you very much. ኦኬ ላይክ ማድረጋችሁን አትርሱ ቪዲዮውን ከወዳችሁት ማለት ነው። 107 is there students like passing who actually failed in killing half a generation exams? እዚህ ጋር አንድ የመረጥኳት ወርድ ኦርደር ናት። የተዘበራረቁ ናቸው። እንግዲህ እናንተ ማስተካከል ነው። እዚህ ጋር ስናስተካክል ሰብጀክት ቨርብ ኦብጀክት መጀመሪያ ዋና አረፍተ ነገራችሁ የሚሰራበት ኮንስትራክሽን ታስቀምጡና
አድቨርቦች አድጀክቲቮችን መሃል ማስገባት ነው። ሌሎች ክላሶችን ከመጡ ማየት ነው። ወርድ ኦርደር ላይ ሞር ፎከስ አድርጌ የሰራበት ቪዲዮ ፕሌሊስት ላይ ታገኛላችሁ። ፓሲንግ ስቱደንት ኢን ዜር ኤግዛም ኢዝ ላይክ ኤ ጀኔሬሽን ሁ ሃቭ አክቹዋሊ ፌልድ ኪሊንግ። እዚህ ጋር አሁንም ምንም ሴንስ የለውም። ኖ ሄድ ኤንድ ቴል ራይት። ስለዚህ የተዘበራረቀ ነው። ቢ ኪሊንግ ኤ ጀኔሬሽን ኢዝ ላይክ ፓሲንግ ስቱደንትስ ኖ ፓሲንግ ኤ ስቱደንትስ ሁ ሃቭ አክቹዋሊ ፌልድ ኢን ዜር ኤግዛም ኢዝ ላይክ ኪሊንግ ኤ ጀኔሬሽን ራይት። ኤ ማነው ሲ በትክክል ነው እንትን የተገለጸው። ፓሲንግ ስቱደንትስ ሁ ሃቭ አክቹዋሊ ፌልድ ኢን ዜር ኤግዛምስ ኤግዛማቸው ላይ የወደቁ ተማሪዎች ፌል ያደረጉ ተማሪዎች እንዲያልፉ ማድረግ ጄኔሬሽን እንደ መግደል ይቆጠራል። ዛሴት ኦኬ። ሴክሽን ጂ ፐንክቹዌሽን ኤንድ ካፒታላይዜሽን ላይ በዋናነት ብዙ ጊዜ የሚጠየቁና በጣም ትኩረት ልታደርጉባቸው የሚገቡ ነው እዚህ ጋር ስሌት የተደረጉት። ኦኬ 108 we used to stay at the Hilton Hotel and dine at ኮከብ ሬስቶራንት። ኦኬ አርፈን እዛ ዳይን ያደረግ ነው። አሁን እዚህ ጋር ዋና ዋና የሚታወቁ ሆቴል የካምፓኒ ስሞች እንግዲህ እንትን እናደርጋቸዋለን ካፒታላይዝ እናደርጋቸዋለን። ስለዚህ በዛ መሰረት we used to stay at the Hilton Hotel and dine at ኮከብ restaurant. B we used to stay at Hilton Hotel and dine ይሄ እዚህ ጋር ኤረር ነው። ሂልተን ካለ በኋላ ሆቴል የሚለው ኤች ካፒታል ማድረግ አይጠበቅም። we used to stay at the Hilton Hotel ትክክል ነው። and dine at ኮከብ restaurant አር እዚህ ጋር ምንም ካፒታል የምናደርግበት እንትን የለንም ህግ የለንም። we used to stay at Hilton Hotel and dine at ኮከብ restaurant. Here the best answer is A. B ሂልተን ኦኬ ኤች ካፒታል ማድረግ የለብንም ብለናል። ስለዚህ ትክክለኛ መልሳችን ኤ ይሆናል ማለት ነው። we need to stay የመጀመሪያ ቃላቶቹ ሌተሮቹ ናቸው ካፒታል የምናደርገው፣ ሌሎቹ አይጠበቅብንም ካፒታል ማድረግ። 109ኛ we bought them blankets, bed sheets, clothes and some rice. B we bought them blankets, bed sheets, clothes and some rice. C we bought them blankets, bed sheets, clothes and ከኤንድ በኋላ እዚህ ጋር ኮማ መጠቀም አንችልም፣ እዚህ ጋር አያስፈልግም። ሲ አውቶማቲክሊ ይወጣል ማለት ነው። ዲ we bought them blankets, bed sheets, clothes and some rice. ኦኬ ስለዚህ ዲ ትክክል ነው ራይት። ዝርዝር ሀሳቦች ናቸው እዚህ ጋር። ዝርዝር ሀሳቦች ላይ ደግሞ የተጠቀምነው ኮማ ነው። ኤ ላይ we bought them blankets, ኮማ bed sheets, ኮማ clothes and አለ እዚህ ጋር and some rice። ስለዚህ ትክክለኛውን መልስ የሚሆነው ዲ ነው ማለት ነው። ዝርዝር ሀሳቦች ወይም ሀሳቦች እንደዚህ ስንዘረዝር ኮማ ለዝርዝር ሀሳቦች በኮማ ስለምንለያቸው። 110ኛ at St. Paul Hospital they train doctors in a variety of fields. Example, yeah. Okay, cardiology, neurology, C. B, okay, here, the best answer here is A. ላይ አሁን ምንም ችግር የለም። at St. Paul Hospital, okay, አረፍተ ነገሬ በዲፔንደንት ማርከር ስለጀመርኩኝ ኮማ አድርገናል። they train doctors in a variety of fields. Example, cardiology, neurology, it's C. Okay. ሌሎችን እዚህ ጋር ብናይ ግን ከኤግዛምፕል በኋላ ከፉል ስቶፕ በኋላ ያው ምህጻረ ቃል ነው፣ ግን ራሱን የዝርዝሩን አካል ስላልሆነ ኮማ አያስፈልገንም ማለት ነው። ማንኛውም አይነት ማስተካከያዎች ኮመንት ካለ ኮመንት ሴክሽን ላይ አስቀምጡልኝ። ጥያቄ ቀጣይ ጥያቄ most of the rise occurred in 90 ኦኬ ፓራግራፍ ኮሄረንስ ነው አሁን እዚህ ጋር የምንሰራው። ፓራግራፍ ኮሄረንስ በምንሰራበት ሰዓት ትክክለኛ ዋና ሀሳቡ ማን ነው የሚለው ነገር እንወስዳለን። ከዛ በኋላ የሚከተሉ ዲቴይሎችን ለመስራት እንሞክራለን ማለት ነው። እሺ እዚህ ጋር ስለምንድን ነው በዋናነት እያወራ ያለው የሚለው ዋና ሀሳብ ፒክ አፕ እናደርጋለን። ቢን ካያችሁት ምሳሌ አሁን እዚህ ጋር ካላችሁ ከሰዓት አንፃር
ከኤ እስከ ዲ የተሰጡት ላይ ቼክ ያደርጋችሁ የምትሄዱት። ምሳሌ እያንዳንዱ እያነባችሁ ምናልባት ፋስት በጣም በቶሎ መስራት ከተቻለ ጥሩ ነው። ግን ካልሆነ ግን ዋና ሀሳብ ሊሆን የሚችለው ማን የሚለው ነገር ቶሎ ፒክ አፕ ማድረግ እንችላለን። ምሳሌ ቢ there is a lot of evidence that the climate is changing። ይሄ ዋና ሀሳብ ነው ቢ። ለምን however in my parts of the world in many parts of the world temperature have risen by 0.7 ዲግሪ ሴልሺየስ ምናምን የሚሉት በሙሉ በዚህ በቢ ላይ ነው። there is a lot of evidences የሚለውን ነው። ለምን ብዙ ኤቪደንሶችን ይጠቅሳሉ ብለን ስለምንጠብቅ ሶ ቢ ዋና ሀሳብ ነው ማለት ነው። በቢ የሚጀምር አንድ ነው ያለን። ስለዚህ በቀላሉ እዚህ ጋር መልሱን መልሼ መሄድ ይችላል ማለት ነው። the best answer is B right። ዲ ከዛ however it is happening faster in some countries than in others። አንዳንዶች ይሄ ክላይሜት ቼንጁ ግን በተለያዩ ሀገሮች ፍጥነቱ ይለያያል ነው። ስለዚህ እጅና ጓንቱ ነው መሄድ ይችላሉ። ሲ in many parts of the world temperature have risen by 0.7 በአብዛኞቹ በ0.7 ዲግሪ ሴልሺየስ ራይዝ አድርጓል። ኤ most of the rise occurred አያችሁ ስለ ራይዝ እያወራ ነው። most of the rise occurred in the 1990s ትክክለኛ ሃንድ ኢን ሃንድ ይሄዳሉ። ስለዚህ በቀላሉ ኤ መርጭ ያለው ማለት ትክክል ነኝ ማለት ነው። ከዛ ቼክ አደርጋለሁ ማለት መጀመሪያ እያንዳንዱን እያነበብኩኝ ስለዛ ከማሰብ 13ኛ a typical example is what happened in the late 1990s። ኦኬ ምንድነው about what is this paragraph talking about right። ስለዚህ አሁን እዚህ ጋር እንደ መጀመሪያው ቴክኒክ እጠቀማለሁ። ኤ ሊሆን አይችልም። ኤ ሀሳብ ሊጀምር አይችልም። ሲ ዋና ሀሳብ ስላልሆነ ሲ this usually happen this ምን አልተገለጸም። እዚህ ጋር ዴሞንስትሬቲቭ አድጀክቲቭ ነው። ይሄ ስለ ፓራግራፍ ኮይንስ ከዚህ ከቪዲዮ በፊት የለቋቸዋለሁ ፕሌሊስት ላይ እንግዲህ ታዩዋቸዋላችሁ። ሞር ፓራግራፍ ኮይንስ ላይ ፎከስ አድርገን የሰራናቸዋለሁ ቴክኒኮቹ። ሲ ላይ ቢ ዋና ሀሳብ ይላል dependence on coffee has thrown a lot of nations into crisis። ይሄ ዋና ሀሳብ ነው right። ዲ ኮፊ ሌሎቹ ብታዩዋቸው ስለ አንድ ነገር እያወሩ ነው። የታይፒካል ኤግዛምፕል የሰጠኝ ነው። ኤ ሊሆን አይችልም ዋና ሀሳብ ሊሆን አይችልም። ሲ ዚስ እሱም አልተገለጸም። ዲ ኮፊ ፋርመርስ ዩኒየን ሹድ ቢ ሴት አፕ ስለምን ዋና ሀሳቡ አለ አይደለም። ስለዚህ በቀላሉ ቢ መሆኑን አውቄያለሁ። ስለዚህ አሁን በቀላሉ ባጭሩ ኤ ቢ እና ዲ ውድቅ አድርጌያለሁ። ስለዚህ ትክክለኛ መልሱ ሲ ነው። በቀላሉ ሰዓቴን ሴቭ አድርጌያለሁ ማለት ነው። 14ኛ however they may know። እሺ አሁን ዋና ሀሳቤን እፈልጋለሁ። ዲ ዋና ሀሳብ ሊሆን ይችላል። ሶ አይሆንም። ከሆነ ሀሳብ ውጤት እየነገረኝ ነው። አሁን እዚህ ጋር ዋና ሀሳብ አልተገለጸም። ሲ our computers are made to alert us when we make spelling mistakes። ኤ ዋና ሀሳብ ሊሆን ይችላል። ሲ ኦኬ ኤ however they እዚህ ጋር ሊሆን አይችልም። የሆነ ነገር መጀመሪያ ጠቅሶ ነው ፕሮናውን የሚመጣው። ቢ they አሁንም ፕሮናውን ነው እዚህ ጋር የመጣው። ቀድሞ የተጠቀሰ ሀሳብ አለ ማለት ነው። ፕሮናውኖች ናውን ስለሚገልጹ ናውን መጠቀስ አለበት። እሱ ማን ነው? ኮምፒውተር ነው ማለት ነው። ሲ ዋና ሀሳብ ነው ማለት ነው። ሲ ዋና ሀሳብ ከሆነ በኋላ ሌላው ላይ ሰዓት አላጠፋ። በቀላሉ ሲ መሆኑን አወቅኩኝ ማለት ነው። ሲ ብሎ የሚጀምር ሌላ አረፍተ ነገር ቢሆን ኖሮ ፈርዘር ኢንቨስቲጌት አደረግ ነበር። አሁን ግን ያ ስለሌለ ቀጥታ መልሱ ሲ ነው ማለት ነው። ይሄ ማለት ምሳሌ ሲ ከዛ ማን ነው ሲ our computers made a lot of spelling mistakes እንሰራ አለርት ያደርጉናል። ከዛ በኋላ ኤ however they may not detect correct or misused word misused word ግን ቼክ ሊያደርጉ ይችላሉ right spelling ነው እንጂ ኤ ቢ they may not also may not detect may not also እንደገናም ደግሞ ይሄም ሊያደርጉ ይችላሉ ብሎ ሃንድ ኢን ሃንድ ሆነው ይሄዳሉ ማለት ነው። ታንክ ዩ ቬሪ ማች። ቪዲዮን ከወዳችሁት ሼር ኮመንት ማድረጋችሁን አትርሱ። ላይክ አርጉት ሞር ያው መሰል ስራዎችን ለማበረታታትና ሌሎችም ጥያቄዎችን ለመስራት ማለት ነው። እሺ 15ኛ 115ኛ ጥያቄ ላይ ነን። ሶሪ የ2014 ያው ለመስራት እንሞክራለን፣ ግን ይሄን ከጨረስን በኋላ ነው። የተወሰኑ ጥያቄዎች ይቀሩናል። ጥያቄ ቁጥር 115 ላይ ነን። However, communal living can be a choice to reduce your rent. Okay, sorry. እዚህ ጋር ዋና ሀሳቡን እመርጣለሁ። ዲ ነው፣ ሲ ነው፣ ኤ ነው፣ ቢ ነው። መጀመሪያ የተጠቀሱት እነዚህ ስለሆኑ ማለት ነው። እሺ ዲ ዋና ሀሳብ ዛት ኢኔብልስ የሚለው ዛት ምንድን ነው? ያ ዛት ተብሎ የተጠቀሰው እዚህ ጋር ሊሆን አይችልም፣ ዋና ሀሳብ ሊሆን አይችልም። ሲ if you don't have financial worries you can opt for the individual one. ኢንዲቪጁዋል ዋኑን መምረጥ አለብህ። ከምን? አሁንም ዋና ሀሳብ አልጠቀሰም እዚህ ጋር። ኤ however ሊሆን አይችልም እዚህ ጋር ኮንትራስቲንግ አይዲያ ስለሆነ ሌላ ሀሳብ ጠቅሳችሁ ነው ያን ተቀርናችሁ የምትመጡት። ስለዚህ የቀደመው ሀሳብ መኖሩን ይታወቃል እዚህ ጋር። ቢ you can do that in two different ways communally order or individually. ኦኬ ይሄ ቤስት አንሰር ነው። ቢ ዋና ሀሳብ ነው። ሲ if you don't have financial worry you can opt for the individual one. ሁለት መርጫ ያለሁኝ
ግን ኢንዲቪዥዋል ዋን መምረጥ ትችላለህ። ኦራይት ፋይናንሻል ወሪ ከሌለ ኢንዲቪዥዋል መኖር ትችላለህ። ሲ ማለት ነው። ከዛ ዲ ዛት ኢኔብልስ ዩ ኢንጆይ ሞር ፍሪደም። ለምን ኢንዲቪዥዋል ዋኑ ማለት ነው ሞር ፍሪደም። ኤ ሃዌቨር መጨረሻ ማለት ነው ኮሚዩናል ሊቪንግ በጋራ መኖር ደግሞ ሬንት ያው ፋይናንሻል እንትን ያለበት ሰው ደግሞ ተመራጭ ነው ብሎ ሀሳቡ ዘጋ ማለት ነው። ስለዚህ ዲ ቢ ሲ ዲ ኤ ትክክለኛ መልስ ነው። ፓራግራፍ ዴቨሎፕመንት ቴክኒክ ላይ የተጠየቁ ጥያቄዎች አሉ። እዚህ ጋር ሁለት ጥያቄዎች ማለት ነው። which one of the following sentence is most likely taken from a descriptive paragraph? እሺ አራት አይነት ፓራግራፎች አሉ። ዴስክሪፕቲቭ፣ ናሬቲቭ፣ ኤክስፖዚተሪ እና አርጉመንታቲቭ ናቸው። ከነዚህ ውስጥ እንግዲህ ዴስክሪፕቲቭ ነው የተጠየቅነው እዚህ ጋር። ዴስክሪፕቲቭ ስዕላዊ ድርሰት ማለት ነው። ስዕላዊ ድርሰት ደግሞ የተለያዩ ቃላቶችን በመጠቀም ደስ የሚሉ ቃላቶችን በመጠቀም አንድን ነገር ፒክቸር ፔይንት ያደርጋል ማይንዳችን ውስጥ ማለት ነው። እንደምናየው አድርጎ ለማቅረብ የሚጠበብ የአንቀጽ አይነት ነው። ኤ ፖል ፋይናሊ ኮንቪንስድ ሂምሰልፍ ዛት ሂ ሹድ ሪቤል። ይሄ ምንም ዲስክሪፕቲቭ አይደለም። ዲስክሪፕቲቭ አንድ ቃላቶች ይጠቀማል። ርዝመቱ፣ ቅጥነቱ፣ ከለሩ የተለያዩ ነገሮችን ይነግረናል። እሺ ቢ ፓውል አንደርስታንድ ዛት ኢንጀስቲስ ኢዝ ኖ፣ እዚህ ጋርም ዲስክሪፕቲቭ አይደለም። ሲ ፓውል ሴይስ ኢንጀስቲስ ኪልስ our spirit and demonstrate. No, Paul was such a quiet chap who was always silent regardless of the bitter injustice. ይህ ትክክለኛ መልስ ነው። ፓውል ራሱን ነው የገለጸልን። was such a quiet ጸጥ የሚል chap who was always silent። በቃ ምንም እንትን ቢሰራም ኢንጀስቲስ ቢኖርም ኢፍትሐዊነት ቢኖርም እንኳን ጸጥ ብሎ የሚሄድ ሰው ነው። ሶ ማን ነው የገለጸን? እዚህ ጋር ስዕላዊ ድርሰት ነው። ማንን ነው ዲስክራይብ ያደረገልን? ፓውል ራሱን ነው ዲስክራይብ ያደረገልን። ሲ አይሆንም። ምክንያቱም ፓውል ሴይስ ኢንጀስቲስ እሱ እንዳለ ነው። ስለዚህ አርጉመንቱን ሀሳቡን ነው የገለጸልን እዚህ ጋር። ኦራይት ቢ ፓውል አንደርስታንድ እሱ ራሱ አንደርስታንድ ያደርጋል ነው። እንዲህ ማድረግ እንዳለብን ያስባል። አሁንም ሀሳቡን ነው የገለጸልን እዚህ ጋር። ፓውል ፋይናሊ ኮንቪንስድ ሂምሰልፍ መጨረሻ ራሱ እንዲህ ብሎ ራሱን አሳመነ የሚል ማውራት እንዳለበት ግን ቀጥታ ራሱ ፓውል ማለት ማን ነው የሚለው ነገር ግን ገልጾልናል። አንድን ነገር ከወሰደ በኋላ እሱ ምንድን ነው የሚለውን ነገር ላይ ስዕላዊ የሆነ ኤክስፕሬሽን ከሰጠን ያ ዲስክሪፕቲቭ ነው ማለት ነው። ቅጥነቱ፣ ውፍረቱ፣ ከለሩ፣ ባህሪው እንደዛ እየገለጸልን እንዲህ አይነት ነው የሚለው ነገር እንድናስበው አድርጎ የሚያሰጥ ነው ዲስክሪፕቲቭ። ስለዚህ ዲ ኢዝ ዘ ሞስት probably the best answer. 117ኛ which one of the following sentence is most likely taken from a paragraph developed using cause and effect? እዚህ ጋር ኮዝ ኤንድ ኢፌክት ሪሌሽንሺፕ ወይም ደግሞ ኮምፔር ኤንድ ኮንትራስት ወይም ደግሞ ፋክት የሚሰጣችሁ ከሆነ ወይም መንስኤና ውጤት የሚያወራ ከሆነ ኤክስፖዚተሪ ነው በሌላ አባባል። ግን ኮዝና ኢፌክት ሜትድ ተጠቅሞ የተነገረን ከተሰጡት ውስጥ የትኞቹ ናቸው ነው? ኤ ሮቦትስ አር ዋን ኦፍ ዘ ሞስት አሜዚንግ ኢንቨንሽንስ ኦፍ ዘ ሁማን ማይንድ። እዚህ ጋር ምንም መንስኤና ውጤት የለም። ቢ ኤቭሪ ሞርኒንግ ዊ ክሊን ዘ ኮምፓውንድ ኤንድ ሜክ ኤቭሪቲንግ ቬሪ እሺ ጉድ ኤትሴትራ ወይም ቬሪ ዲፊካልት። ኦኬ እዚህ ጋር ምንም መንስኤና ኦኬ ውጤት በተወሰነ መልኩ አለን። የተሻለ ነገር እስከሌለ ሲ ዜር አር ሎትስ ኦፍ ቲንግስ ዛት ሜክ ላይፍ ኢን ዘ ኤሪያ ቬሪ ዲፊካልት። ዲ ዌንኤቨር ሺ ጌትስ ነርቨስ ኤንድ ዲፕረስድ አይ ትራይ ቱ ካልም ሄር ዳውን ኒት። ሁሌ እሷ በጣም እንትን በሆነች ቁጥር ሁሉ እኔ እንደዚህ ያደርጋታለሁ ይላል። ኦኬ አሁን እዚህ ጋር የምናወዳድረው የሚመሳሰሉ የሚመስሉ ዲ እና ቢ ናቸው። እንዲሁም ሲ ላይ there are lots of things that make life in the area very difficult. this is the best answer. ሌሎቹ የሚመሳሰሉ ይመስላሉ። ለምሳሌ ዲ ላይ ካያችሁ whenever እሷ እንደዛ ዲፕረስ ባደረገች ቁጥር ሁሉ እኔ እንደዚህ ያደርጋታለሁ፣ ሁሌም እንደዚህ በሆነች ቁጥር ሁሉ እኔ እንደዚህ ያደርጋለሁ ይላል። ከኮዝ ኤንድ ኢፌክት ጋር የሆነ ነገር ሀፕን አድርጎ አንድ ነገር ለመሆኑ ምክንያቱ ከገለጻችሁ ያ ኮዝ ኤንድ ኢፌክት ሪሌሽንሺፕ አለው እንላለን። ይሄ ደግሞ ሲ ላይ ሞር የተብራራበት ነው ማለት ነው። ቱ ሴቭ አወር ታይም ቀጥታ ወደ 18ኛ እንሄዳለን። እዚህ የተሰጡ ጥያቄዎች ከሌተር አጻጻፍ ጋር የተገናኙ ናቸው። which of the following could be a typical ending to your letter of complaint? letter of complaint ማለት ቅሬታ ለማቅረብ ስትፈልጉ ማለት ነው። ስለዚህ ቢግኒንጉ ምን መሆን አለበት? letter of complaint to a company ለአንድ ካምፓኒ ድርጅት የቅሬታ ደብዳቤ ስትጽፉ ይሄ ፎርማል ነው ማለት ነው። ስለዚህ ፎርማል ቃል ነው የምትጠቀሙት እዚህ ጋር
መዝጊያችሁ በጣም ፎርማል መሆን አለበት። ስለዚህ kind regards ስጨርሱ ደብዳቤውን ተጽፎ ስጨርሱ ምን ማድረግ አለብን? እዚህ ጋር ፎርማል የሆኑ ቋንቋዎች ናቸው እዚህ ጋር የምንመርጠው yours faithfully yours truly many thanks እዚህ ጋር በፍጹም አይሆንም። yours truly yours faithfully kind regards። ስለዚህ ትክክለኛ መልሱ እዚህ ጋር የሚሆነው kind regards ወይም with regards ይሆናል ማለት ነው። 119 what is your opening sentence in a formal letter supposed to do? formal letter ላይ ኦፕን ስናደርግ ምን አይነት ሴንቴንስ ወይም አረፍተ ነገር መጠቀም እንችላለን ነው። A introduce yourself to a person you are writing to. introduce yourself to a person. B make your address known to a person you are writing to. C state clearly why you are writing the letter. D greet the person you are writing the letter to. እዚህ ጋር ኦፕኒንግ ሴንቴንስ የምንላቸው ኦፕኒንግ ፍሬዞቹ ዲር ሰር ምናምን ናቸው። እነዚህ ግን ኦፕኒንግ ሴንቴንስ የምንላቸው ግን ፎርማል ሌተር ላይ በዋናው ሜሴጃችን መጀመሪያ አካባቢ የሚጻፉ ናቸው። ስለዚህ state clearly why you are writing the letter የሚለው ሙሉ ዓላማው እዛ ጋር መብራራት አለበት ራይት። ስለዚህ ፐርፐዙን ወይም ደብዳቤ የምጽፍበትን ዓላማ እዚህ ጋር በክሊርሊ ኤክስፕሊሲትሊ መገለጽ አለበት። that's why C is the best answer። 120ኛ when do we use dear sir dear madam in a formal letter? A when we don't know the name of the person to whom we are write, when the person we are writing is a head of an organization, when we want to write about something that is very serious, when we want to show respect to the person we are writing to. እዚህ ጋር ዲር ሰር ኦር ዲር ማዳም ፎርማል ሌተር ላይ የምንጠቀመው አሁን ሪስፔክት ለማሳየት ሁሉም ፎርማል ዲር ሰር እና ማዳም ፎርማል ሌተር ላይ ነው። በቃ ፎርማል ሌተር በምንጽፍበት ሰዓት የምንጠቀማቸው ቋንቋዎች ናቸው። ግን እዚህ ጋር ፎርማል ሌተር ላይ ዲር ሰር ማዳም ብለን የምንጀምርበት ምክንያት when we do not know the name of the person to whom we write ሰውየው ካላወቅ ነው የማይታወቅ ከሆነ በዛ ልክ ነው የምናደርገው። ከዛ ውጪ ሁሉም ፎርማል ላይ ነው እንትን የምናደርገው። ሄድ ኦፍ ኦርጋናይዜሽንም ይሁን ወይም ደግሞ ቬሪ ሲሪየስ ኢሹም ይሁን ፎርማል የሆኑ ቋንቋዎችን ለማውራት ወይም ደግሞ ኢንፎርማል ያልሆነ ሌተር እየጻፍን ስለሆነ ይሄ አንድ ህጉ ነው። ስለዚህ ሰውየው when we do not know dear sir dear madam ብለን እንጀምራለን። ያው የምንዘጋበትም ሜትድ ያው ይለያል። ታንክ ዩ ቬሪ ማች። ላይክ ኮመንት ማድረጋችሁን አትርሱ። ቪዲዮውን እንግዲህ የ2015 በዋናነት ሙሉ ጥያቄዎችን ኦልሞስት ማለት ይቻላል የሰራንበት ቪዲዮ እዚህ ጋር እናጠናቀልን ማለት ነው። ሃቭ ኤ ናይስ ታይም። ታንክ ዩ ቬሪ ማች።